ያለት የገበሬ አስተማሪ በህይወቴ ትልቅ ለውጥ ያመጣ ነገር ነው። ደስታ የውስጣችን ስሜት ለሌላው ሰው የምታገኘው እርካታ ነው እንጂ የቁስ ብዛትና እነ ፕሮፌሰር አስራትም ከዚህ ላይ ተደርቦ የጆንሰንም ተደርቦ እንግዲህ ዋናው ደስታ የሰው ህይወት መለወጥ ላይ ከዛ ኤክስሬውን ስናይ እንደ 13-14 ሴንቲሜትር የሚሆን ጩቤ ብረት አለ ወደ ውስጥ እና እንደው እንድታየው ብለን እሺ የተቋየሁት እኔ ሳዘው የሆነች ትንሽ ስካር ነበረችው ሎወር አብዶመን አካባቢ ምንም ስሜት አይሰጥም። እሱም ብዙ ጊዜ የሚለው እንዲህ ሆዴን እዚህ ቦታ አይመቸኝም እንዲህ ስሜት እንዲህ ነው ምንድነው ነው ለምፕም ነገር እንደዚህ የሆነ የተለየ ነገር አላየሁም። የህክምና ሙያ ለመኖሪያ ለህይወት አድርገህ ብለህ የምትገባበት ነገር አለ። የራስህን ህይወት ላይ መስዋዕትነት ከፍለህ የሌሎችን ህይወት የመለወጥ ስሜቱና ተግባቦቱ ከሌለ ከዛ በኋላ ህክምና ሙያም ዲግሪውን ብትይዝ ያ ስሜት ከሌለ ጥሩ ሐኪም መሆን አትችልም። ውድ የሐኪም ፖድካስት ተከታታዮቻችን እንደምን ሰንብታችኋል? በዚህ ሳምንት አዲስ እንግዳ ጋር መጥተናል። ዛሬ ያመጣናቸው እንግዳ በኢትዮጵያ ቀዶ ህክምና ታሪክ ላይ እጅግ ትልቅ አስተዋጽኦ ያላቸው የአስተማሪዎችን አስተማሪ ነው ይዤ የመጣሁት። እኔ ዶክተር አብርሃም እባላለሁ፣ የቀዶ ህክምና ስፔሻሊስት ነኝ። እንግዳዬ ራሳቸውን እንዲያስተዋውቁ እድል ልስጥና ወደ ውይይታችን እንሄዳለን። ዶክተር አብርሃም በእጅጉ አመሰግናለሁ በዚህ ፕሮግራም ላይ ቀርቤ ሀሳቤን እንዳካፍል እና ከዚህ በፊት የሰራቸውን ፕሮግራሞች ተከታትዬ ነበር። በእጅጉ የምናደንቅህ እና ስራህንም የምናደፋፍር ስራህንም የምናበረታታ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። እሺ ዶክተር፣ እኔ ዶክተር አስራት መንግስቴ እባላለሁ። የቀዶ ህክምና ባለሙያ ነኝ። በጥቁር አንበሳ የአዲስ አበባ ዩኒቨርሲቲ ነው የተመረኩት። ከዛ ከተመረኩኝ በኋላ በፕላስቲክ እና ሪኮንስትራክቲቭ ሰርጀሪ በህንድ ሀገርና በእንግሊዝ ሀገር ሰብ ስፔሻላይዝ አድርጌ ከዛ በኋላ ለ20 እና ከዛ በላይ አመታት በዚህ ሙያ በአፍሪካ ውስጥ ኢትዮጵያን ጨምሮ እያገለገልኩ እገኛለሁ። ዶክተር አስራት እርሶን ስላገኘን ደስ ብሎናል። ፈቃድም ስለሰጡን በጣም እናመሰግናለን። ለመጀመሪያ ያህል ለምን የኋላውን ማወቃችን ለዛሬያችን ትልቅ መሰረት ይሆነናል፣ ወደፊት ለምንሰራው ስራም ደግሞ ትልቅ ግብአት ይሆነናልና አክብረውን በጣም እኔ ልጆ የመሆን እድሜ ነው ያለኝና አክብረውን ስለመጡ በጣም አመሰግናለሁ። መጀመሪያ እኔም በድጋሚ አመሰግናለሁ። እሺ ዶክተር አስራት እስቲ ወደ ኋላ ልውሰዶትና የት ነው የተወለዱት? እድገቱ እንዴት ነበር? ወደ ህክምና እንዴት ሊገቡ ቻሉ? እዛ ላይ ደግሞ እናወራ። እኔ የተወለድኩት ከአዲስ አበባ ቅርብ ርቀት በደብረ ዘይት ከተማ ነው። በደብረ ዘይት ከተማ ጫፍ የአየር ኃይል ግቢ በር አካባቢ የወላጆቼ መኖሪያ ቤት ነበር። ከዛ በኋላ በልጅነቴ እንደ ማንኛውም ኢትዮጵያ ውስጥ እንዳደጉ ልጆች የተለየ አይደለም የኔ እድገት። በቄስ ትምህርት ቤት ጀመርኩ፣ እስከ ዳዊት ድረስ ደገምኩ። ከዛ በኋላ እዛው ከታ ከምትባል ቀበሌያችን የምትገኝ የከታ መጀመሪያ ደረጃ ትምህርት ቤት እስከ 5ኛ ክፍል ተማርኩኝ። ከዛ ቀጥሎ አዲስ ትምህርት ቤት ለአየር ኃይል ሰራተኞች ልጆች ተብሎ የተከፈተ ሀረር ሜዳ ሞዴል የሚባል ነበር። 6ኛ ክፍል ትምህርቴን እዛ ተከታተልኩ። እኔ አባቴ በጊዜው የአየር ኃይል ውስጥ በአይሮፕላን ጥገና ባለሙያ ነበር። በዛ ይሰራ ስለነበር ዱሉን አግኝቼ የተሻለ ትምህርት ቤት 6ኛ ክፍል የሀረር ሜዳ ሞዴል የመጀመሪያ ተማሪ ምሩቅ ሆንኩ። እሱን እንደጨረስኩም ከ7 እስከ 8 በአፄ ልብነ ድንግል ትምህርት ቤት እዛው ደብረ ዘይት ከተማ፣ እንደገና ደግሞ ያን ከጨረስኩ በኋላ ከ9 እስከ 12 ደግሞ ተናኘ ወርቅ የከፍተኛ ደረጃ ትምህርት ቤት ተመረኩኝ። እንግዲህ እንደ ትምህርት ሂደቴ በእርግጥ እስከማስታውሰው ድረስ እስከ 12ኛ እስከጨረስኩ ጊዜ ድረስ ከአንደኛ እስከ 5ኛ ደረጃ ከዛ
ወረድ ብዬ አላቅም ነበርና ለዚህ ደግሞ በእውነቱ ማመስገን እንፈልገው ያሳደጉኝ አካባቢ ወላጆችና በተለይ አባቴ እንዲሁም የአካባቢ ጎረቤቶች የአካባቢ ሰው በሙሉ አስተዋጽኦ አለው ያስተማሪዎች አስተዋጽኦ አለው እና የ12ኛ ክፍልም ሲጨርስ ያመጣሁት የማትሪክ ውጤት ከጠቅላላው ከትምህርት ቤት ከመጀመሪያዎቹ አምስቶች ውስጥ ነበርና የትምህርት ዘመኔ ለኔ እጅግ ጥሩ ትዝታን የጣለብኝ ነው ማለት እችላለሁ። እንግዲህ ከዚያ በኋላ 1966 ትምህርቴን ጨርሼ ሃይስኩል 67 68 የእድገት በህብረት መጣ። የአዲስ የመንግስት ለውጥ መጣ። ደርግ ስልጣን ያዘ። በዛን ጊዜ እድገት በህብረት 2 ዓመት ማሳለፍ ነበረብኝ። ሻሸመኔ አካባቢ ዘመትኩ። የእድገት በህብረት ዘመቻዬንም ጨረስኩ። እዚህ ላይ መጥቀስ የምፈልገው ከ12ኛ ክፍል ከጨረስኩ ከ66 ዓመተ ምህረት በኋላ የነበረው ጊዜ በዛን ጊዜ በነበረው ወጣቶች ላይ ብዙ ጠባሳን አሳርፏል። ሶሻሊስት ነኝ ብሎ መጣ ደርግ። እውነተኛ ሶሻሊስት አይደለህም አሉ ሌሎች ደግሞ የፖለቲካ ተቀናቃኞች ያፓን ጨምሮ ጉተታ ነበር ወጣቶችን። እኔ በጊዜው ብዙም አልተጎተትኩም ነበር። ለምን ቢባል ደብረ ዘይት ምናልባት ማደጌ የጠቀመኝ ነገር የንጉሱ ስርዓት ጊዜ እኔ በእጅጉ ከቤተሰቦችም አመለካከት ከምን በጥሩ ግንዛቤ አየው ነበር። ምክንያቱም በተለያየ አጋጣሚ የመጀመሪያ ገና በትንሽነት ሰፈሬ ትምህርት ቤት መጥተው ጉብኝት ሲያደርጉ እቅፋቸው ውስጥ ሁሉ አድርገውን ገንዘብም ሰጥተውን ሸልመውን እንደገናም ከዛም በኋላ ደግሞ ቤተ መንግስት ስላላቸው እዛ በቅዳሜ እሑድ በሚመጡ ጊዜ አልፎ አልፎ እያገኙን በተለያየ አጋጣሚዎች ምን ያህል ለትምህርትና ለድሃው ህዝብ አሳቢ መሆናቸውን ስላየው ብዙ የለውጡ ሂደት ላይ እንደ ሌሎች እንደ ፈንቅዬ አልወጣሁም። ለዚህም መሰለኝ የእድገት በህብረት ዘመቻችንን በምናደርግ ጊዜ ብዙዎቹ ተማሪዎች በተለይ ኢህአፓ አባላት ዘመቻውን አቋርጠው መንግስትን ተቃውሞ ለመግለጽ ወጡ። እኔ ግን ዘመቻዬን ጨረስኩ። ያ በእርግጥ በጊዜው ብዙ በጓደኞች የተፈለገና እንደው የተደገፈ አልነበረም። ነገር ግን እኔ አባቴንም በዛ መልኩ ተጽዕኖ እንደ ምክንያት በማቅረብ ያ የተፈጠረ ሁኔታ በ1969 ዓመተ ምህረት የስኮላርሺፕ እድል ሲመጣ ዘመቻ ለጨረሱት ብቻ የሚል ሁኔታ ፈጠረ። እኔ አጋጣሚ ያለምንም ብዙ ተወዳዳሪ ፎርም ሞልተን ቡልጋሪያ እንደሚሄድ ሕክምና እንደምመርጥ አድርጌ በ15 ቀን ውስጥ እንዳለፍን ተገለጸና እንድንዘጋጅ ተደረገ። እንግዲህ ፎርም ስሞላ ሕክምና የመረጥኩት ሌላ አማራጭ ሳይኖረኝ ቀርቶ ሳይሆን እኔ ቅድም እንደገለጽኩት አባቴ የአየር ኃይል ሰራተኛ ነበርና አየር ኃይል ግቢ ውስጥ እንደ ልባችን የመግባት መውጣት እድል ነበረን፣ መታወቂያም ነበረን እና እዛ በጣም ጽዱ ሆስፒታል፣ ጥሩ ሆስፒታል አለ። በትንሹም በትልቁም ይሄድን ሕክምና አገልግሎት እናገኝ ነበር። ሆዳችን ቢቆርጠንም የአንጀት ትላትልም ቢኖር የአይን ማዘን ቢኖረን የቆዳም ችግር ቢኖር በየጊዜው የሚሄደው ማየው ቤት ስለነበር እዛ ደግሞ ማያቸው ሐኪሞች ጽዱ ሆነው አቀባበላቸው፣ ትህትናቸው ከዛም በላይ ደግሞ ለሰው የሚሰጡት አክብሮት እና እኔ ልክ እንደነሱ መሆን ነገር አማረኝ። ከዛም በላይ ደግሞ ቡልጋሪያን ስመርጥ አንድ ቡልጋሪያ ሐኪም የሆነ ጊዜ እዛ ይሰራ ነበርና እሱ ስሜት የጣለብኝ መሰለኝ። ከምመርጣቸው ሀገሮችም ብዙ ተመሳሳይ ምስራቅ አውሮፓ ሀገሮች ራሻን ጨምሮ ሌሎችም ሀገሮች ነበሩ። ነገር ግን ቡልጋሪያን መረጥኩ። በዚህ ባጭሩ በ19 ዓመቴ ለመጀመሪያ ጊዜ አውሮፕላን ተሳፍሬ ወደ ቡልጋሪያ ሄድኩ። በዚህ ነው ሕክምና ለጀመርኩት እላለሁ። የቡልጋሪያ ቆይታዎት እንዴት ነበር? እዚህ ላይ አሁን እንዲያወሩኝ የምፈልገው ስለ ትምህርት ስርዓታቸው፣ በኋላም ደግሞ እርሶም መጥተው እዚህ አስተማሪ ስለሆኑ እንዲያነጻጽሩልኝ ስለፈለኩ ነው። እነሱ የሚማሩበትና የኢትዮጵያን የሕክምና ትምህርት ዘዴውን ከእርሶ ህይወት ጋር ያዋዙ። እንግዲህ የቡልጋሪያ ትምህርት
ሂደት ትምህርቱ የሚሰጠው በቡልጋሪያ ቋንቋ ነው። የጽሁፍም የሚጠቀሙት የራሽኛ ፊደላት ነው። ለእኛ ለሄድ ነው ከኢትዮጵያ በእንግሊዝኛ ተምረን ለሄድ ነው ቀላል አልነበረም። የመጀመሪያው 1 ዓመት ቋንቋ መማር ነበረብን ሙሉ ለሙሉ ከመጽሐፍ ጀምሮ ቋንቋቸው እና ያ ወጣትነት እድሜም ስለነበረ ፍላጎትም ውስጥ ስላለ ታታሪነትም ስለነበረ ማመን ለእኔ ለራሴ ማመን በሚከብደኝ ሁኔታ በ1 ዓመት የትምህርት ስልጠና ውስጥ በመደበኛ ደረጃ በቋንቋው ከህብረተሰቡ ጋር መግባባት ቻል፣ ማንበብ መጻፍ ቻል እና የሚቀጥለው ዓመት የሕክምና ትምህርት ቤት ስንገባ ብዙም ሳንንገዳገድ ከሌሎች ከሀገሪቱ ነዋሪዎች ተማሪዎች ጋር በእኩል ደረጃ መማር ቻለን እና እንግዲህ በቆይታችን ወቅት የቡልጋሪያ የሕክምና ትምህርት በመሰረቱ ያው ሳይንሳዊ ዘርፉን የተከተለ ሆኖ ሲስተሙ ግን ለሕክምና ትምህርት አመቺ ነበር። በመጀመሪያ ደረጃ ማንኛውም ሰው የነፃ ሕክምና መብት አለው። ሶሻሊስት ሀገር እንደመሆናቸው መሰረት ሕክምና እንዳለ ሙሉ ነፃ ነው። ሁለተኛ ደግሞ የሕክምና ሲስተማቸው መከላከል ላይ ያተኮረ ነው። ማንኛውም ሰው በአገሪቷ ውስጥ ያለ ማንኛውም ሰው በአመት 2 ጊዜ የሕክምና ነፃ ምርመራ ይደረግለታል። የታመመም ያልታመመም ማንኛውም ሰው ተማሪዎችም ሆነን እኛም እንገደድ ነበር ለማድረግ። አጠቃላይ ምርመራ ይደረጋል። ደማችን ይመረመራል። ስኳር ካለ፣ ደም ግፊት ካለ፣ ምን ካለ በሙሉ ቅድመ ምርመራና የመከላከል ስራ ላይ ትልቅ ስራ አላቸው። ይሄ በእጅጉ የሚደነቅ ነው። እንግዲህ የሕክምና ትምህርቱ ያው መደበኛ ሳይንስ ስለሆነ ከሌላው አካባቢ የሕክምና ትምህርት የሚለይ አይደለም። ነገር ግን በትምህርት መስመራቸው ላይ ለምሳሌ እኛ 1ኛ ክፍል ስንገባ እና አንድ ኢትዮጵያዊ አብረን የገባን ዶክተር ኢብራሂም ሁሴን ይባላል። አንድ ክፍል ውስጥ 12፣ 13፣ 14 ሰው በላይ አይሆንም አንድ ክፍል። አስተማሪዎች እያንዳንዳችን እስከ ውስጣችን ድረስ በደንብ ያውቁናል እና ጊዜ አለን። የተግባራዊ ስራም በምንከታተል ጊዜ እንደገና ደግሞ የትምህርት ክትትልም በሚደረግ ጊዜ በጣም በቅርበት አስተማሪዎችና ተማሪዎች እንደ ቤተሰብ አይነት ስሜት ኖሮ ነው የሚያስተምሩት። ከዛ በላይ ደግሞ ረጅም ዓላማን ይዘው ስብዕና ግንባታም ላይ ይሰራሉ። ትምህርት ብቻ አለ። ምክንያቱም አስተማሪዎቹ የተለያዩ አስተማሪዎች ከጥቂት ተማሪዎች ጋር ስለሆነ የሚውሉት ስብዕና ምስረታም ላይ ይሰራሉ። ይህም ጠቅሞናል ብዬ አስባለሁ። በሌላ መልኩ ይሄ በጎ ጎኑ በመሆኑና በሌላ መልኩ እንደው ማስታውሰው ነገር ሌክቸር የሚሰጡን ሰዎች አንዳንዴ የተለያዩ 2-3 ፕሮፌሰሮች ሊሆኑ ይችላሉ። በአንድ ሙያ ብዙ የተማረ ሰው አላቸው። ሳይጨናነቁ ነው እና በምናጠና ጊዜ ማን እንደሚፈትነን ስለማናቅ አንዳንድ ጥያቄዎች ወሳኝነት አላቸው። ምክንያቱም አንዱ ፕሮፌሰር የሚፈልገው መልስና ሌላ ፕሮፌሰር የሚፈልገው መልስ የተለያየ ስለሚሆን ስናጠና ከመደበኛው ጥናት ውጪ እችንም አካተን እናጠናለን። ከሌ ቢጠይቀኝ ይሄን ነው መልሰው፣ ከሌ ቢጠይቀኝ አይነት ነገር አለ። እንግዲህ እስከዛ ድረስ ነው ጥልቀቱ። እኛ ደግሞ በስኮላርሺፕ የሄድን ስለሆን እና ዓላማም ኖሮን የሄድን ስለሆን ወደ ግራ ቀኝ የምናይበት ነገር የለም። ትምህርታችን ላይ ትኩረት ሰጥተን እንደውም ገና በመጀመሪያው ዓመት ላይ ክፍል ውስጥ ካሉት እንደው ቡልጋሪያ ውስጥ ከተማሪዎች ሰነፍ የለም። ምክንያቱም ተመርጠው የሚገቡት ሰነፍ ተማሪ ነው ያላየሁም። ግን እንደው ካሉትም ጎበዞች አሉ። እንደው ከጎበዞቹ ተርታ ነበር። በእነሱ ቋንቋ ብንማርም በአዲስ ጽሑፍም ብንማር ቶሎ ለምደን እዛ ውስጥ መግባት ችለናል። እንግዲህ በዚህ ሁኔታ 6 ዓመት ተማር። አንድ መደበኛ ለእኛ ትምህርት እንደ በበጎ ጎን ማላየው እኛ መጣን ኢትዮጵያ ውስጥ ለመስራት የሀሩራማ አካባቢ በሽታዎች እዛ ስለሌሉ
ያ ክፍተት ፈጥሯል። እና እነኛን እዚህ መተን ነው በአብዛኛዎቹ በልምምድ ደረጃ እዛ የተለማመድነው ነገር የለም። ወባ በሽተኛ ከሌለ በምን አድርገን ነው ወባ በሽታ የምናክመው? ሌሎችም በሽታዎች አይነት ነገር የለም። እንዲሁ አጋጣሚውን ለመጠቀም እንደው ለመግለጽ አክል እንደው ገጠመኞች ልናገር። ደስ ይለናል። ጊዜ እንደሄድን 15 ነን ከዚህ ከኢትዮጵያ ሄድ ነው በተለያየ ሙያ እና ያው የመከላከል ሕክምና ዘርፋቸው በጣም እንትን ከባድ ስለሆነ መጀመሪያ ሆስፒታል መሄድ ግድ ነበር። ለሁላችን መመርመር ነበረብን። እና አንድ ሰው ላይ የኮሶ ትል በሰገራ ምርመራ አይነ ምድር ምርመራ ተገኘ። ትልቅ እሺ ሆነ፣ ወሬ ሆነ። እና የትሮፒካል የአርዛማ በሽታዎች ሆስፒታል ውስጥ ነው የገባ ነው። ሌሎችም እንዲሁ እንደው ከማሳከክም ቆዳ ከምን የመሰለም ነገር የተገኘባቸው አሉ። ነገር ግን እንደው ለታሪክ ለመግለጽ አክል ይሄን ነገር በአይነ ምድር ምርመራ ላይ ሲገኝ የኮሶ ትል እንቁላል መሆኑ ሲታወቅ አጋጣሚ መድኃኒቱ አገር ውስጥ የለም ተባለ እና ያን የያዘው ሰው 2 ቀን 3 ቀን ሆስፒታል ቆየ። ከሌላ ሀገር መድኃኒቱ እስኪመጣ እኔ ይህን ታሪክ ሰማ እንዴ እዚህ ሀገር ኮሶ ማከም የማይችሉ ሰዎች ጋር ይሄ ገና እንደ ብዙ እንትን ብሎ ነበር። እና መጨረሻ ላይ መድኃኒቱ መጣ ከሌላ ሀገር ከቼኮስሎቫኪያ ነው አሉ። እና የተበጠበጠ ነው። እሱን በአፍ ለመስጠት ለመበጥበጥ ስለማይመች ኢንጂቲው አድርገው በኢንጂቲው በአፍንጫ የሚገባ ቱቦ በአፍንጫው ተደርጎ በቱቦ ተደረገለት። ከዛ ማስጠንቀቂያ ተሰጠው። ይሄ ነገር ይፈለጋል በጣም እና ሽንት ቤት መጠቀም አትችልም፣ ሳፋ አለ በሙሉ ቲያትር ነክ ሆነ። ከዛ መድኃኒቱ በደንብ ሰራ፣ አሻረው። ከዛ በኋላ እኛ 6ኛ ዓመት ተማሪ ሆነን የትሮፒካል ሕክምና ክፍል ስንማር እየዞርን ብዙ ነገር ሲያሳዩን የኮሶ ትል በረጅሙ ቆሞ በብልቃጥ በትል ውስጥ 2 ሜትር የሚሆን ቆሞ አየን ያስተምረናል። ስለ ኮሶ ትል ስለ ኮሶ ስለምን የላቸውም። በቃ ብዙ የሚናገረው ነገር ያው እሱም አንቦ ነው፣ ልምዱ የለውም የሚያስተምረን ሰው። ከዛ በኋላ እንደው ይህን ከየት አገኛችሁት አልኩት ከጨረሰ በኋላ። እንደ አንድ የኢትዮጵያ ተማሪ የዛሬ 5 ነው 6 ዓመት ነው እንደሱ ነው። እና አንድ ጊዜ ደግሞ ምን ተፈጠረ? የ2ኛ ዓመት ሆነን ፓራሲቶሎጂ ስንማር ክፍል ውስጥ የመጨረሻ ፔሪዳችን ነበር ለመውጣት 1 ሰዓት ሲቀረን እንደዚህ። ከዛ እነ ቅማል እነ ቁንጫ ተሰጣቸው በስላይድ ውስጥ ገብተው አንዱ ስላይድ ሆኖ እንዲህ ይታያሉ፣ በማይክሮስኮፕ እንደዚህ ይታያሉ። እና እኔና ጓደኛዬ እንግዲህ ምንም ምርጫ የለንም፣ ሌሎቹ እያያዙ ያሳልፋሉ እንዲህ እያዩ፣ እኛም እንደይዘ እንዲናያለን። በማይክሮስኮፕ ሲያደርጉ እናያለን። ያው ማስመሰል ነው፣ ምንም ማድረግ አይቻልም። አረግ ከዛ በኋላ ልክ ክፍሉ ልንወጣ ስንል ሰው አስተማሪያችን ስላይዱ ሰበሰበና 2 ስላይድ ጠፋ። 2 ስላይድ ጠፋ። ሰው በጣም ተናደደ። ስላይድ የማይገኝ ነው፣ ካላመጣችሁ አትጡም ተባል። ግማሽ ሰዓት ታገትን፣ ፈልጉ ተባል። በኋላ ሁሉም ቦርሳውን ሲቆረቁር ምናምን አንዷ የክፍላችን ለካ ከሊፕስቲክ ከምን ከምታደርገው ቦርሳ ጋር በስህተት ቀርተዋለች። እዛ ተገኘ። ከግማሽ ሰዓት በኋላ ነጻ ተለቀቀ ወደ ቤታችን። እንግዲህ እንዲህ ነው የትሮፒካል ነገር ላይ ችግር አለ። ነገር ግን በእነሱ አገር ኮመን በሆኑ ሕክምናዎች እንደ ተላላፊ ያልሆኑ በሽታዎች ለምሳሌ በእጅጉ በጣም የመጠቀ የሕክምና መመርመሪያ መሳሪያዎች አላቸው። የደም እንደገና የሪሰርች ስራ በጣም የመጠቀ ነው። ብዙ ይሰራሉ። ለምሳሌ ሌላ አንድ እኔ ከነሱ
እንደ በጎ ጎን የማየው ማንኛውም ሰው ሆስፒታል ውስጥ ሲያልፍ ፖስት ሞርተም ወይም የሬሳ አስከሬን ምርመራ ይደረግለታል፣ ያለፈ ሰው በሙሉ ሁሉ። ስለዚህ የሐኪሙ መገምገሚያ የዛ ሪፖርት ነው። ለአንዱ ተብሎ ታክሞ በህይወተበት ምክንያት ሌላ አይነት ከሆነ በየወሩ ስብሰባ የግምገማ ይደረጋል። አዳራሽ ሁሉ ሰው ይኖራል። ሐኪሙ ያቀርባል መጀመሪያ እንዴት እንደሞተ፣ ምን ህክምና ሲደረግ ምን እንደነበረ፣ የድህረ ከሞት በኋላ ደግሞ የሚደረግ የአስከሬን ምርመራ ሪፖርት ይቀርብና በጣም መማማሪያ መድረክ ነው እና መገማገሚያም ብቻ ሳይሆን በጣም ከፍተኛ ትምህርት የሚገኝበት አይነት ነው። ይሄም የተለየ ነው። ሌላ ሀገር ምናልባት ከሶሻሊስት ሀገሮች ውጭ ይሄ እንደሚደረግ አላውቅም ነበር። እንግዲህ የቡልጋሪያ ቆይታዬ ይህን ይመስላል። በጊዜው ትምህርቴን አጠናቀቅኩ። ከዛ በኋላ 2 ተከፈልን። ወደ ውጭ የመቅረት ሀሳብ የነበራቸው ሲቀሩ እኔ እና ጓደኛዬ ሐኪሙ ግን ወደ ኢትዮጵያችን በሰላም ተመልሰን ተቀላቀልን። ለምን አልቀሩም እርስዎ ዶክ? እንግዲህ ይህን ለማለት መጀመሪያውኑ እቅድ አልነበረኝም መሰለኝ። እኔ የህይወት ተሞክሮና ዓላማዬ ያሳለፍኩትን ጊዜ ወደዋለሁ እና የዛ አይነትን ህይወት እንደገና ለመኖር ተመልሼ መጥቻለሁ እንጂ ሌላ አሁን ለምሳሌ እንደው እግረ መንገዱን ስለጠየቀኝ ልመልስና እኔ ቡልጋሪያ ስማር ፕሎቭዲቭ የሚባል 2ኛ ከተማቸው ህክምና ስማር በትምህርቱ ዓለም ያን ሁሉ ውለታ የጣለብኝ ሀገር እንደመሆኑ ሁሉ ግን ጥቁር ብርቅዬ ነበር። ባለፍን ቁጥር ልጆች ተሰልፈው ተደርገው ይከተሉናል፣ ያዩናል። ምንም እንኳ ህብረተሰቡ ጥሩና አቅራቢ ቢሆንም እንደው በቃ የተለየን ነን የሚል ስሜት ውስጥ ሳትፈልግ ይመጣል እና ባይተዋርነት ስሜት ይኖራል። ምንም አትጠራጠር። ምክንያቱም አንተን የሀገሬው ሰው መምሰል አትችልም፣ መቀየር አትችልም። እና የተመሳሳይ ሁኔታዎች የተለያዩትም ሀገራት እኔ ከዛ በኋላ ብዙ ሀገሮች መጎብኘት እድሉ ገጥሞኛል፣ ዩሮፕም አሜሪካም። እና የተለየ ሰው የመሆን ስሜት ውስጥ ካለ እኔ ህይወትና ደስታ ከምን ይገኛል? ማቴሪያል ህይወት ብቻ ስሜቴን የሚኮረኩረው ስላልነበረ እኔ ወደ ሀገር መመለስን ጥያቄ ውስጥ እንኳ አስገብቼ አላውቅም። ወዲያው እንደጨረስ ተመለሰን። እዚህ ልክ ስንጀምር ያሉኝ የተወሰኑትን እንግዶች አይቻሉ አሉኝና ያመጣናቸው እንግዶች የተወሰኑት የእርሶ የስራ ባልደረቦች ናቸው። ዶክተር አየልኝና ዶክተር ስዩም ካሳን ሰርጅኖች አምጥተናል። ዶክተር አብዱል ፈታ ደግሞ አምጥተናል። 3ቱን የጠቀስኩበት ምክንያት 2ቱ የተማሩት ኩባ ነው። ዶክተር አብዱል ፈታ ደግሞ ዩጎዝላቪያ ነበር የተማሩት እና በካልቸር ክላሹ ያጋጠማቸውን ነገር እየነገሩኝ ነበር። ልክ ሲሄዱ ያጋጠማቸውንና ከህክምና ውጪ ማለት ነው። እና እርሶ ያጋጠሙት ነገር ካለ? አሁን እኔ በእውነቱ እንደዛ ዝርዝር ውስጥ እንደ ግላዊ ስሜት ይወሰናል። እኔ ዓላማ ስለነበረኝ ይሄን እድል ባላገኝ ኖሮ እጣ ፈንታዬ ምን እንደሆነም ስለማላቅ ስላልነበረ ለብዙዎቹ እንደዛ አይነት ሁኔታዎች ቦታ አልሰጥም ነበር። ችግሮች አሉ። አልጋ በልጋ የአየሩ ጠባይ ቀዝቃዛ በሆነ ጊዜ፣ ብርድ በሆነ ጊዜ በጥር አካባቢ 3 ወር እንደዚህ ፀሐይ ዘግይታ ትወጣለች፣ ቶሎ ትጠልቃለች። ምሽቱ ረጅም ነው። 20 ማይነስ ብርድ አለ። ካፖርት ካልተለበሰ ካፖርት ተለብሶም ውጭ ያዘፈዝፋል። እንደገና ህብረተሰቡ ያመጋገቡም የአኗኗሩም የስታይላቸውም የኛ ያደግንበት አይነት ሁኔታ አይደለም። ነገር ግን ምርጫ ሳይኖር ያን 1-2 ብለህ የምትቆጥርበት ሁኔታ አይኖርም። እኔ በእውነቱ ያሳለፍኩባቸው ጊዜዎች በቡልጋሪያ ውስጥ ወጣትነትም እድሜ ስለነበር በጎ ጎኑን ብቻ የማየትም እይታና ባያስ ስለነበረኝ በህይወቴ
እንደው ከአስደሳች ጊዜያትና ወቅቶች ውስጥ ነው የምደመድመው እና ያሉት አንዳንድ ሁኔታዎች እንደ ሌላ የውጭ ሀገር ሰው እንደሚሰማው እኔም ሊሰማኝ ይችላል። ነገር ግን ትኩረት ሰጥቼ እንደው ደፍሬም አውርቻቸውም አላውቅም። አንዳንድ ሁኔታዎችን ከቡልጋሪያ ሲመለሱ የት ነው ስራ የጀመሩት? ከቡልጋሪያ ስመለስ ያው 1 ዓመት ኢንተርንሺፕ መስራት ግድ ነው። በጥቁር አንበሳ ሆስፒታል፣ በጳውሎስ ሆስፒታል፣ እንደገና ደግሞ በዘውዲቱ ሆስፒታል የተዘዋወርኩ በአራቱም መደበኛ የሕክምና መሰረቶች። እንግዲህ ከዚህ በፊት እንደገለጽኩ አብዛኛው ትኩረት የነበረው እዛ ትኩረት ሳይሰጣቸው የነበሩት የሀሩራማ አካባቢ ችግሮችን ከድህነት ጋር በጣም የተያዙ ችግሮችን በሽታዎች ላይ እሱን የማካካስ ስራ ሰርቻለሁ። በጊዜውም የነበሩት የድክመታችን ይታወቃል። እነሱም አውሮፓም የተማሩ ስለነበሩ አንዳንዶቹ ችግራችን ያውቃሉ። በዛ መሰረት በቂ ድጋፍም ስለተደረገልን 1 ዓመት ኢንተርንሺፕ ከሰራ በኋላ እኔ የሀሩራማ አካባቢ የድህነት ጋር ያሉ በሽታዎችንም በቅጡ ማወቅና ማከም የምችልበት ደረጃ ላይ ስለደረስኩ 1 ዓመት ኢንተርንሺፕን ሰርቼ ከዛ በኋላ ተመድቤ ወደ ኤርትራ አስመራ የጦሩ ሆስፒታል ተመድቤ ሄድኩ። በስንት ዓመተ ምህረት ማለት ነው? እንግዲህ ይሄ የሆነው 6 ዓመት ኢህአዴግ ከመምጣቱ በፊት ነው። በ77 ዓመተ ምህረት አስመራ የጀነራል ፕራክቲሽነር ሆኜ በገጀረት ሆስፒታል ተመድቤ ስራ ጀመርኩ እና እዛም ለ2 ዓመት አክል አገለገልኩ። እንግዲህ አብዛኛውን የጦር ሰራዊቱን ያን ጊዜ ከፍተኛ ጦርነት የነበረበት ሁኔታ ነበር እና አብዛኛውን የጦሩን አባላት እንደገና ደግሞ የእነሱንም ቤተሰቦች በማከም ገጀረት ሆስፒታል የሚባለው ቦታ ሳገለግል ነበር ከሌሎች ሲቪል ባልደረባዎችም ጋር። እኛ እንደ ዘመቻም አይነት ነው፣ ጦሩ ወታደር አይደለንም። ነገር ግን በሲቪልነት እዛ ስናገለግል ቆየን። እኔ ያን ጊዜ በአብዛኛው የማክመው የመደበኛ ሕክምናና የህፃናት ሕክምናን ነበር። ነገር ግን በጊዜው ዶክተሮች ቀዶ ሐኪሞች ነበሩ። እነ ዶክተር ደስታ፣ ዶክተር ታደሰ መልካ የአጥንት ስፔሻሊስት ነበር። እነሱንም በሽተኞች መከታተል፣ እነሱም ሲሰሩ ማየት እድሉ ገጥሞኝ ነበር። የቁስለኞች ማከም ስራም እኛ ላይ ነበር እና በዚህ መልኩ 2 ዓመት ካገለገልኩ በኋላ በ3ኛው ዓመት የከረንት ሆስፒታል እንደ ጀነራል ፕራክቲሽነር ሆኜ አጠቃላይ ሐኪም ሆኜ ለ1 ዓመት አገልግያለሁ። ቢሆን እስቲ አስመራን እስቲ ግለጹልን። አስመራ እንግዲህ ጊዜው እንደው የጦርነት ቢሆንም ወጣትነትም አለ፣ እንደገና ስራውም አለ። እንደገና ህብረተሰቡ ለኛ ያሳየን የነበረ ፍቅር አይረሳኝም። ታካሚው እኛን የአካባቢው ህብረተሰብ ለኛ የነበረው አመለካከት ጥሩ ነው። ከረንም ስንኖር የህብረተሰቡ አመለካከት እኔ እንደው የተለየ ህብረተሰብ ውስጥ እንደሄድኩ አልተሰማኝም በምንም አይነት። ለነገሩ እኔ ያደኩበት አካባቢ ደብረ ዘይት የአየር ኃይል አባላት ከብዙ አካባቢ የመጡ ስለነበሩና እኛንም የተንከባከቡን እንደዛ አይነት ህብረተሰብ ስለሆኑ ሊሆን ይችላል። እኔ ያንኑ ስሜት ነው ኤርትራ ውስጥ የሚያየሁት። አንድ ቀን ከሌላ አካባቢ የመጣው ሰው አይነት ስሜት ኖሮኛ አቅም በጥሩ ሁኔታ አሳልፈናል። በእርግጥ ደግሞ እንደ አጋጣሚ ሆኖ እኛ ጦር ውስጥም በመመደባችን መኖሪያ ቤት በክብር እንደ አንድ መኮንን በሚመጥን ደረጃ መኖሪያ ቤት ተሰጥቶናል። ሌሎች አገልግሎቶችን መጠቀም እንችላለን እና በዛ መልኩ ያሳለፍኩት 3 ዓመት ብዙ ዝርዝር እንደው ጊዜ አንጻር ለመዘርዘር ያስቸግራል። ብዙ ዝርዝር ትዝታዎችን ጥለውብኝ እንደውም ነገሩን ለማሳጠር አሁን በቅርቡ ከኢትዮጵያና ኤርትራ መሀል ሰላም በተፈጠረ
ጊዜ ምናልባት 4 ዓመት በፊት ይሆናል የራሴን ቲኬት ገዝቼ አስመራ ሄጄ የአስመራ ያሉትን የድሮ ጓደኞችን ሐኪሞች አግኝቼ ጊንዳና ምጽዋም ሄጄ ጥሩ ጊዜ አሳለፍኩና ጥሩ ትዝታዬን የቀሰቀስኩበት ሁኔታ አለ። እንግዲህ ይሄ ምን ያሳያል? ጥሩ ውስጣዊ ስሜት ስላለኝ ሁኔታዎች ሲመቻቹ ሄጄ እንደው የድሮ ማቃቸውን ጓደኞችን ለማየት ብዬ ጥሩ ጊዜ አሳልፌያለሁ። ከከረም በኋላ ጉዞት ወዴት ሆነ? ከከረም በኋላ እንግዲህ 3 ዓመት በጊዜው ኤርትራ ያገለገለ ሰው አዲስ አበባ የመቀየር እድሉ ሰፊ ነው። ያ ነው ጥቅሙ። እኔ መጀመሪያ እሷን አስቤ ነው አስመራ ተመደብ ሲሉኝ አላቅማማሁም። ምክንያቱም ከአንዱ ብዬ አዲስ አበባ ለመግባት ብዙ ጊዜ መቆየት ቤተሰቤንም እዚህ ጥዬ ስለሄድኩ በዛ ሰዓት ነው ያው ጓደኛዬን ልበል በጊዜው ያም ሁኔታ ቶሎ የመመለስ ፍላጎት ስለነበረኝ አዲስ አበባ ስመለስ ደግሞ ካሳንቺስ ጤና ጣቢያ ሐኪም ሆኜ ተመደብኩ። ምን ያህል አገለገሉ ጤና ጣቢያው ላይ? ካሳንቺስ ጤና ጣቢያ ላይ 1 ዓመት ተኩል ቢሆን ነው ያገለገልኩት። ምክንያቱም ኤርትራ ላይ የተጫረችው የቀዶ ሕክምና ስሜት ምክንያቱም እኔ አይቻለሁ ምን ያህል እንደሚከበሩ የነበሩት ሐኪሞች እዛ በቀዶ ሕክምና ያሉት እንደገና ደግሞ የሰው ሕይወት የማዳን ስራ በአይን የሚታይ ነበር። እነሱ ባይነኳቸው ኑሮ እነኛን ሰዎች የሞት እጣቸው የታወቀ የነበሩትን ሕይወት ማዳን ስራ በአብዛኛው የድንገተኛ ስራ ነበር የሚሰሩ። ታታሪዎች ነበሩ። ስብዕናቸውን የተዉ ለሌላ ሰው ስብዕናቸውን አሳልፈው የሰጡ 24 ሰዓት የሚሰሩ ሰዎች በእውነቱ እነሱን የመሆኑ ስሜት እና ሙያው ራሱ ደግሞ የሚታይ ወዲያው ውጤቱ የሚታወቅ አይነት መሆኑ ያን ሳስበው ካሳንቺስ ጤና ጣቢያ ያለሁ አጋጣሚ የቀዶ ሕክምና ሰልጣኞች እንደሚፈልጉ አልሰማሁም። ያው በስራ ቢዚ ሆኜ ምንድና አብላኝ የምትሰራ ሐኪም አለች ዶክተር ሰናይት ትባላለች። እሷን ለመጠየቅ ዶክተር ኤልያስ ሰለሞን የሚባል የኔ አንድ ላይ የሰራን ፖስት ግራጁዌት አብረን የተማር እሷን ለመጠየቅ ያልፋል በካሳንቺስ ጤና ጣቢያ። ከዛ በኋላ ከሷ ጋር አወሩ። አንድ ቢሮ ውስጥ ነው የተቀመጥነው። ኤልያስ ያወራል፣ እኔም አዳምጣለሁ ቁጭ ብያለሁ። እንደው ለምን መጣ ትለዋለች ዶክተር ሰናይት። አይ ዛሬ ፕሮፌሰር ታዬ ጋር ጥቁር አንበሳ ሄጄ እኮ ልመሰገብ ነው። ጆሮዬን ሳበው። ከዛ በኋላ ኃላፊ ነበርኩ ጤና ጣቢያ። ዶክተር ኤልያስ መኪና አልመድብልህ አልኩት። ሹፌር ጋር አልኩት። አንዴ እሺ ቴንኪው አለኝ። በኋላ እሺ አልኩና ነው አልኩና ከዛ አብሬ ገባሁ መኪና ውስጥ አብሬ ገባሁ። ሄደን ፕሮፌሰር ታዬ አጋጣሚ ቢሮአቸው ነበሩ። ጻይፋን አነጋገር። ከዛ በመሀል ነገርኩት እንግዲህ አንተ ብቻ አይደለም እኔም ነኝ ማመለክተው አልኩት። ለካ በዛን ጊዜ 6 ነበር በመደበኛ የሚቀበሉትና 12 እንዲሆን ስለተወሰነ በቂ ሰው አልነበረም ያመለከተ። አጋጣሚ ሆኖ የጣፋንታም ነገር ነው ነገሩ። እና ኤልያስ እየሳቀ ሲወጣ እኔ ገባሁ። ፕሮፌሰር ታዬ አነጋገርኳቸው እና እኔ ይኸው እዚህ ጦር ጓድ እንደዚህ ጊዜ ሰርቼ ይሄ የሰርጀሪ ስሜት እንዲህ ነው ምንድን ነው በጣም ፍላጎት አለኝ ፕሮፍ እኔ አልኳቸው። ከዛ በፊት ያው አውቃቸዋለሁ በበልክበብና ከዛ ያው ኢንተርቪው ጨርሳችኋል ተባል፣ አልፈናል ተባል። በዛው ጥቁር አንበሳ ገባሁ። አንድ ትልቅ ቀዶ ሕክምና ሐኪም ጋር የመስራት እድል ነበረኝ ዶክተር አዳም ለማ ከሚባሉ ጋርና እሳቸው ጋር አንድ ቀን ኦፕሬሽን እየሰራን ይቺን ጉዳይ ነግረውኝ ነበር። ቁጥሩ ለምን እንደተጨመረ ከ6 ወደ 12 ለምን እንደሄደ ምክንያቱን እስቲ እርሱ ያብራሩልኝ። ለምንድን ነው ብዙ ኢንቴክ መውሰድ የፈለጉት ያን ሰሞን? እንግዲህ እንደው ዝርዝሩን በውል አላውቅም።
እንደሚመስለኝ አንደኛ ፍላጎትና አቅርቦት የሰለጠኑ የሰርጂካል ባለሙያዎች እጥረቱ በከፍተኛ ደረጃ የሚታይ ነበር። አንድ ይሄ ነው። ሁለተኛ ደግሞ ሌሎችም ዲፓርትመንቶች የተለያዩ ክፍሎች ሰፋ ባለመልኩ ቁጥር የመጨመር ሁኔታ ነበር። እንግዲህ እኔ አሁን በግምታዊ ነው የምናገረው፣ በእርግጠኝነት ይሄ ነው ለማለት አልችልም። ምናልባት ከዶክተር አንተ ያገኘውን መረጃ በዚሁ ላይ ብታጨምርልኝ። ያን ያለኝ ልክ ዓመተ ምህረቱ 81 82 አካባቢ እየደረሰ ነበር አለኝና ጦርነት በአገራችን በጣም እየሰፋ ነበር እና ካዡዋሊቲ ቁጥሩም በጣም እየጨመረ ስለነበር ትሬኒንጉ መስፋት እንዳለበት ከመንግስት አቅጣጫ ነበር የሚል ምላሽ ነበር የተሰጠኝ። ካልተሳሳትኩ ዘንግቼው ሊሆን ይችላል። እስቲ ስለ ጥቁር አንበሳ ቆይተው ደግሞ እናወራ። እንዴት ነበር ሁኔታው? የትምህርት ሂደቱ እንግዲህ አዲስ ህይወት ያው አንተም ያለፍክበት ነው። እኔ ፈልጌ እና አልሜ ስለገባሁ የሚገርም ስልጠና ጊዜ ነበር ያኔ። አንደኛ ቲዮሬቲካል ክፍሎች አሉ፣ እዛ ላይ የተለያዩ መምህራን አሉን። እኛም ከዛ በተጨማሪ በእጅጉ በማንበብ የቲዮሪ ልምዳችንን በደንብ ማካበት ችለናል። እንደገና የጠዋት ስብሰባዎች አሉ፣ ሁሉም አስተማሪ ሁኔታ አለ። የጥቁር አንበሳው እኔ ለየት አድርጌ የማየው አስተማሪ ገደብ የለውም። ለምሳሌ እኔ አንደኛ ዓመት የቤዚክ ሳይንስ ጨርሼ አንደኛ ዓመት ስገባ የሁለተኛ ዓመት ተማሪው አንድ ዓመት ከኔ በፊት የገባው እኔን የማሰልጠን ኃላፊነትና ግዴታ ያለበት አይነት ስሜት ነው የሚሰማው። ኬዞች የማሳየት እሱ ደግሞ ብዙ የሰራው አይነት ኬስ ከሆነ እኔ እንድሰራ እድሉን የመስጠት በተረኝነትም ጊዜ የዛ አይነት መንፈስና በጎ ቅን አመለካከትና ድጋፍ ነበር እና እያንዳንዷ ቀን በቀዶ ሕክምና ሙያ ከፍተኛ እውቀትና ግንዛቤ እንደገና የእጅም የዴክስትሪቲም ስልጠና የምንወስድበትና ለውጡን ለራሳችንም የሚታየን ነበር እና በዛ መልኩ እኔ የጥቁር አንበሳ ስልጠና የውጭውንም የፖስት ግራጁዌት ስልጠና ስለማቅ ብዙ ሃንድስ ኦን ያለው ብዙ በእጅ የሙያ ልምምድ እድል ያለበት በተለይ ተረኝነት በሚኖር ጊዜ በቲዮሪ የምናውቀውን ነገር በተግባር የኛ አንድ ዓመት ሲኒየር ሲሰራ በመርዳት በደንብ በማየት እና ያንዳንዷን እንቅስቃሴ በመከታተል የተወሰኑ ካየን በኋላ ደግሞ ከረዳን በኋላ የተወሰነውን ስራ ካገዝን በኋላ ደግሞ ራሳችን እየሰራን እነሱ ድጋፍ የሚሰጡን የሚከታተሉን ስራችን የሚያዩበትና የምናስተካክለውን ነገር እንድናስተካክል የሚፈጥሩበት ሁኔታ ያለ ስለሆነ በአጠቃላይ በ4 ዓመት ሂደት ውስጥ ትክክለኛ ሰርጀን ሆነን የምንወጣበት ሁኔታ የፈጠረ ነበር። ይህን እንግዲህ በኋላ ላይም በስራው ላይ በተግባር ስናሳይ ያየነው ነው። ከዛም በላይ ደግሞ መምህራኖቻችን እኛን ለማብቃት ከፍተኛ ክትትል ያደረጉ ነበር እኛ ላይ ድክመታችንን በማስተካከል ጥሩ የቀዶ ሐኪም ሆነ እንድንወጣም በማድረግ ከፍተኛ አስተዋጽኦ አድርጓል። እንግዲህ ከተማሪዎች ከሲኒየር ተማሪዎቻችን ብቻ ሳይሆን አብዛኛውን ደግሞ ሞዴላችን ሌሎች ዋና አስተማሪዎቻችን ናቸው። ከፕሮፌሰር አስራት ጀምሮ ፕሮፌሰር ታዬ፣ ኦርቫልድ ጆንሰን ስዊድናዊ ሐኪም እነኚህ በሙሉ የቀዶ ሕክምና የሚገቡት በጠዋት ሰዓት አክብረው ገብተው መጨረሻም አንዳንዴ እስከ 11 ሰዓት ድረስ በቀዶ ሕክምና ሲያከናውኑ ወይ ሲያግዙ ወይ ሲቆጣጠሩ ይውሉና እንደገና 11 ሰዓት በኋላ ደግሞ የተኛ በሽተኛን ለማየት እኛን ተማሪዎቻችን ሰብስበው
እንደገና እዛ ላይ ስለ በሽታ ሁኔታ ማስረዳት፣ መጠየቅ፣ መከታተል ይሄ ሁሉ ተግባራዊ ነገር ስላለ እንደው በ4 ዓመት ውስጥ የተማርነው ነገር ብትለጥጠው የ7 ዓመት ውስጥ የሚያልቅ አይነት ላይሆን የሚችለውን ነው። በጣም ኢንቴንሲቭ በሆነ መልኩ ስልጠና የተሰጠንና ያላየነው እንደ አጠቃላይ ቀዶ ሐኪም እንደው ያላየነው የቀዶ ሕክምና አይነት አለ ማለት አይቻልም። እንዲህ አይነት ስልጠና እንግዲህ በጊዜው በነበሩት የቀዶ ሕክምና ባለሙያዎች እጥረት ምክንያት ከራስ ፀጉር እስከ እግር ጥፍር ድረስ ያሉ ሁኔታዎችን ፍትፍት አድርገው በደንብ አስተምረው አሳይተው አቅንተው ያወጡን ስለሆነ እኔ መቼም የጥቁር አንበሳ ሰርጂካል ትሬኒንግ በጊዜው ለእኔ ማንነትም መሰረት የሆነና ለወደፊት የስራ እድገቴም እንደው ጥሩ ምክንያት የሆነኝ ነው ማለት እችላለሁ። በእርግጥ የከባድ ስራ ይጠይቃል። በተለይ በቤተሰብ ኃላፊነት በዛ ጊዜ ለነበረው ሰው በእጅጉ ከስራ ሰዓት ውጪ ያለውን የማንበቢያ ጊዜ የሚወስደውን የመጣር ሁኔታ የሚወስደውን እንደገና በተረኝነት ታድሮም እንደገና የሚቀጥለውን ቀን ስራ ላይ እንድትሆን የሚጠይቀውም ይሄ በሙሉ ፈታኝ ቢሆን ግን ዞሮ ዞሮ አንደኛ ተጠቃሚው ሰልጣኙ ሰርጅን ስለሆነ ብዙ ሳይሰማን እኔ በአብዛኛው ያን የስልጠና ጊዜ እንደ ህይወቴ አንድ ምዕራፍ በጎ ምዕራፍ አድርጌ ቆጥራለሁ። አሁን የእርሱ አስተማሪዎች ጥቁር አንበሳ ላይ የአራተኛ ፎቅ ያለው ሞርኒንግ ሩም ውስጥ ፎቶዋቸው አለ። መደዳውን ተለጥፏል። ፕሮፌሰር ሲሆኑ ሁሉም ሰው ስለሚለጠፍና ለዚህ በጥቁር አንበሳ ያለፈ ሰው ፎቶዋቸውን ያያል። ነገር ግን ባህሪያቸውን ግን ላያውቅ ይችላል ካልተነገረው ያን ከነበረ ሰው ካልሰማውና እስቲ ስለ 3 ስለ 4ቱ ስለ ባህሪያቸው እስቲ ንገሩን። በጣም ፋሲኔቲንግ የሆነ ባህሪያቸው እንዳላቸው ከብዙ መምህሮቼ ሰምቻለሁና የእርሶን እይታ ደግሞ ይንገር። እውነት ነው። ለኛ ሞዴላችን ናቸው። ለምሳሌ ፕሮፌሰር አስራት የሚገርሙ ሰው ናቸው። የበለጠ ለሳቸው ባወቅን ቁጥር ይገርመን ነበር። በመጀመሪያ ደረጃ ሰዓት አክባሪነታቸው፣ ስራ ወዳድነታቸው፣ ደግሞ ሙያውን ያውቁታል። ልክ የቀዶ ሕክምና ትልቁ መጽሐፍ ማለት ናቸው ራሳቸው እና የማስተማር ችሎታቸው ይሄ እንግዲህ እንደ አንድ ባለሙያ ከፍተኛ አድናቆት አለኝ ለሳቸው። ምክንያቱም እኛ የሳቸውን የተወሰነች ጊዜ ሲሰጡን የሚናገሩትን ነገር እንደ ስፖንጅ ነበር የምንመጣው። ምክንያቱም መሰረታዊ ነገሮችን የመግለጽና በቀላሉ የማስረዳት ተግባራዊ ነገሮችን በቀላሉ የሰው አእምሮ ውስጥ እንዳይረሳ አድርገው ማቅረብ የሚችሉ ሰው ነበሩ። አንድ ይሄ ነው። ሁለተኛ ደግሞ እንደ ቀዶ ሐኪም የእጃቸው ቅልጥፍናና ስራ እንደው ልዩ ፍጡር የሆኑ አይነት ስሜት እስኪፈጠር ድረስ እርጋታቸው ከፍተኛ የቀዶ ሕክምና የሚወስዱ ጊዜ እርጋታቸው፣ ሁኔታዎችን የመቆጣጠር ችሎታቸው እንደ ቀዶ ሐኪም ትልቅ ስጦታ የነበራቸው ነበሩ። በእርግጥ ከዛ ውጭ ሌላ እንግዲህ ቀልድ ኮስታራም ቢሆኑ አንዳንድ የሚጥሏቸው ቀልዶች አሉ እና ያስቁናል። በጭንቀት ውስጥ ቀልድ የማውጣት ባህሪ ያላቸው እንደ አንድ የሆነውን እንደ ገጠመኝ ብነግርህ እዛ ታች የስብሰባ አዳራሽ ላይ አንድ ወጣት ሐኪም የምርምር ውጤቱን ያቀርብ ነበር። ምንድነው እንትን እንጃ 100 በላይ ሰዎች ባለሙያዎች ተሰብስበን እያዳመጥን ነበርና
መሰረታዊ ያቀረበው ብዙ ጊዜ ጤፍ ምግብ ጋር ጤፍ የሚበሉ በሊታ አካባቢዎች የደም ማነስ ብዙ ችግር አይደለም። ይሄ እንግዲህ በሱ ትንተና የብረት መጠኑ የጤፍ ከሌሎች ምግቦች የበለጠ ነው እና በዚህ ምክንያት ጤፍ ጥሩ የደም በብረት ማነስ ምክንያት የሚመጣ የደም ማነስ ይከላከላል የሚል ድምዳሜ ላይ ደርሶ አቀረበ። ከዛ በኋላ ኦድዋርድ ጆንሰን አሁን ጥሩ ነው ያቀረብከው ነገር እንትን ብረቱ ግን ከጤፉ ነው አለው። አሁን ያቀረበው ሐኪም ስም አልጠቅስም አልገባኝም ዶክተር ጆንሰን አለ። በኋላ ጆንሰንም ያው እሱም እንደዛ አይነት ቀልደኝነት ባህሪ ያለው እና ያንኑ ጥያቄ መልሶ ዘገመ ነው ብረቱ ከጤፉ ነው አለው። በኋላ አሁንም እንደገና አቅራቢው ሐኪም እኔ ዶክተር ጆንሰን ጥያቄ አልገባኝም እንደው ይቅርታ አድርግልኝ አለው ሲለው ፕሮፌሰር አስራት አንተ አሉት አፈር ነው የምትበላው እያለህ እኮ ነው ጆንሰን። እንግዲህ ጆንሰን ሁሉ ብዙ ጊዜ እንዲህ በእንትን ላይ ሲያቀርብ የምንሰማው ምንም እንኳ ጤፍ በባህላዊ ደረጃ ስታመርተው ምን አድርገህ ምን ከአፈር ልትለየው አትችልም የሚል አስተሳሰብ አለው። ይሄ ደግሞ በሳይንሱም እንደሱ የሚሉ ወገኖች አሉ። ያ ችግር የለውም መኖሩ ችግር ያለው አይደለም። ግን የእሳቸው ቀልድ በዛ ጊዜ ቤቱ በሙሉ አለ እና ሳቀ ነው። የዛ አይነት እንትን አላቸው ሆነ በጭንቀት ሰዓት የማሳቅና የእንትን ባህሪ ያላቸው። እና ሌላ እንግዲህ እሳቸው እንደ ሰው ከሁሉም ጋር አብሮ የመኖር ሁኔታ አላቸው። ብዙ ምቾት የሚፈልጉ ሰው አይደሉም። እኛ በዚህ እናደንቃቸዋለን። ቅንጡ ህይወት የሚፈልጉ ሰው አይደሉም እና በሱ እናደንቃቸዋለን። ከተማሪው ጋር ተማሪ ሆነው ከትንሹ ጋር ትንሽ ከትልቁ ጋር ትልቅ ሆነው መኖር የሚችሉ ናቸው። ሌላ እኔ እንደው ይህን ካነሳ ዘንዳ ኦድዋርድ ጆንሰን በእጅጉ የማከብረው ሰርጅን ነው። እሱም ችሎታው እንደ ፕሮፌሰር አይነት ጥራት ያለው የእጅ ሙያ አለው። በአስተማሪነት ሙያው በጣም ከፍተኛ ነው። የሰው የመቅረብ ተማሪዎችን እንደ ጓደኛ የማቅረብ ሁኔታው ከፍተኛ ነው። ለተማሪዎቹ ይጨነቃል፣ ያስባል። እኔ እንደ አንድ የውጭ ዜጋ እሱን ምን አይነት ቅዱስነት ቢኖረው ከ30 ዓመት በላይ እሱ በአገሩ በጥሩ ሁኔታ ስዊድናዊ ነው። በጥሩ የተሻለ ኑሮ መኖር ይችላል። በእኛ ሀገር ውስጥ በዚህ ድሃ ሀገር ውስጥ የቤት መኪና እንኳ ሳይኖረው እኛን ልክ እንደ ልጆቹ አድርጎ ሲንከባከብ የኖረ ሰው እኔ በጣም ይገርመኛል። ስለሱ ብዙ አላወራንም። ወደፊት የምናወራበት ፎረም ይፈጠራል። እንግዲህ እኔ በ2000 ዓመተ ምህረት በፈረንጆች አቆጣጠር ሰርጂካል ሶሳይቲ ፕሬዚዳንት በነበርኩ ጊዜ ዶክተር ጆንሰንን በእጅጉ አድርገን በና በህይወት እያለ እየሰራ ያለው እውቅና የምንሰጥበት ሁኔታ ፎረሞች እንዲፈጠሩ አድርገን አሁን ድረስ በዛ መልኩ የምናገረው ይሆናል። እና ጆንሰን በእጅጉ የሚደነቅ ሰው ነው። ጥሩ አስተማሪ ነው። ከልቡ ነው። ማስመሰል አይችልበትም። ለራሱ ህይወት አይጨነቅም። እና እንደውም አንድ ጊዜ የሆነውን ብነግርህ ፕሮፌሰር ተረኛ ሆኜ ከኔ ከአቅሜ በላይ የሆነ ጉዳይ ገጠመኝና ተረኛ እሱ ነበር። ከቤት የሚጠሩ ሐኪሞች አሉ። በዛ ጊዜ በእኔ ተረኝነት ቀን እሱ ነበር የሚጠራውና ተጠራ። በጣም በአጭር ሰዓት ውስጥ መጣ። ማድረገውን ነገረኝ። የሚመስለውን አለ። ትክክለኛ ምክር ጋይዳንስ ሰጠኝ። እኔ የሚሰራውን ስራ ሰራው። ከዛ ቆይቶ መሽቷል። ምሽቱ 4 ሰዓት አካባቢ ይሆናል። ከዛም ሊያልፍ ይችላል። 5 ሰዓት ሊሆን ይችላል። መኪና ልዘዝ ጆንሰን አልኩት። ወደ ሚኖረው የነበረው ከዛው ከጥቁር አንበሳ ትንሽ ርቀት ወደ ቸርችል መንገድ ላይ ይዘህ አፓርትማ ነበር የሚኖረው እና አይ ችግር የለም አለኝ።
በኋላ እንዴ አሁን እኮ መሽተዋል፣ አንድ ነገር እንዳይተናከሉ ምናምን ስለው አይ አትጨነቅ እኮ የአካባቢው መጥፎቹ ልጆች ሁሉ እኮ ያውቁኛል አለ። እውነቱን ነው። ይሄ ነው የሱ የተለየ ስብዕና ያለው ነው። በእግሩ ነው የሚሄደው ብዙ ጊዜ። እንደገና በሕክምና ሙያው እጅግ የራቀ የለቀቀ ሰው ነው። እኔ እንደው ከብዙ ከሚሽነሪዎችም ከምን ጋር ብዙ ሰርቻለሁ። ኦስቫልድ ጆንሰን በጣም የተለየ ሰው ነው። ልዩ ክብርና አክብሮት አለ ለሱ። ሌላው እንግዲህ ፕሮፌሰር ታዬ ናቸው። ፕሮፌሰር ታዬም እኔ በምሰራ ጊዜ በዘውዲቱ ሆስፒታል እና ተማሪ ሆኜ በጳውሎስ ሆስፒታል ነበሩ። እኔ ብዙ እድሉ አልገጠመኝም ከእሳቸው ጋር መስራትና ብዙውን ከዚህ በፊት የነበሩት ጓደኞቼ ገልጸውታል። በአጭሩ ይሄው ነው። አሁን ይህንን መንገር የፈለግንበት ምክንያት የቀዶ ሕክምና ታሪካችንን መመዝገብ ስለምንፈልግ ነው እና በደንብ መመዝገብ የምንችለው ደግሞ ከነበሩት ሰዎች ነው። ለምን ካለዚያ ታሪክ ይዛባል። ታሪክ ደግሞ በሚጽፈው ሰው ዲፔንደንት የሆነ ነው። ስለዚህ ለዛ ነው ዋናውን ሰው እንዲነግሩን የምንፈልገው። ስለዚህ እርሶም ባልደረቦቹም ጓደኞቹም ነግረውናልና ስለዚህ በደንብ ስላወያዩን በጣም እናመሰግናለን። አሁን ደግሞ ልክ ሬዚደንሲ ሲያልቅ ደግሞ ቀጣይ የምንወስደው ውሳኔ ደግሞ አለ የህይወታችንና እርሶ አጠቃላይ ቀዶ ሕክምናን ከጨረሱ በኋላ የህይወት ጉዞት ወዴት ሆነ? አዎ እንግዲህ ቀዶ ሐኪም ሆነን ተመረቅን። ብቃት ተሰጥቶን ተሸኘን። ከዛ በኋላ ደብረ ማርቆስ ሆስፒታል የቀዶ ሐኪም ሆኜ ተመድቤ ለ3 ዓመት ሰራው። ከስንት ዓመት ተመረጥ ጀምሮ ማለት ነው? 84 85 86 አይነት እንግዲህ ሬዚደንት እያለው አንድ ገጠመኝ ልንገርህ። ወደ ኋላ ዞሬ ሳስታውስ 83 ግንቦት 29 እኔ የመጨረሻ ዓመት ሬዚደንት ነበርኩ፣ ተረኛ ነበርኩ። ግንቦት 30 አጥቢያ ማለት ነው 83 ኢህአዴግ ግንቦት 30 ነው። በግንቦት 20 1983 ግንቦት 19 ተረኛ ነበርኩ። ግንቦት 19 ጠዋት ጀምሬ ሰራው። እሱ ተረኝነቴ አይደለም፣ ከማታ ነው የሚጀምረው ተረኝነቴ። ግንቦት 19 ማታ ላይ አዲስ አበባ ቀውጢ ነበረች። እኔ ነበርኩ ትልቁ የሰርጂካል ክፍል ባለሙያ። ተማሪም ብሆን ከኔ በላይ ኦንኮል የሆኑ ሰዎች መምጣት አይችሉም ነበር። በዛ ሰዓት መንቀሳቀስ አይቻልም። ከፍተኛ ተኩስ ምን የሚሰማበት ነበር እና የቀይ መስቀል ቁስለኛ ያመጣኝ ናጋ ይጠው ነበር። በዛ ሌሊቱ ሙሉ ስንሰራ አደርን። ደግሞ የምንሰራው ደግሞ የዚህ ወገን አይደለም። ከሁለቱም ተዋጊ ወገኖች ወገን የሚቆስሉ የሚመጡ ነበር እና ስንሯሯጥ የቻልነውን አክል አስተባብረን ሰራን። ሌላ ሲኒየር ሰው መጥራት አንችልም ነበር። መኪና አይንቀሳቀስም። ከዛ በኋላ እስከ ጠዋት ድረስ እንሰራ ቆይተን ጠዋት ላይ 7ኛ ፎቅ 8ኛ ፎቅ ላይ ወጥተን ቤተ መንግስት ከዛ ጋር በቅርቡ ይታያል። እንዴት አድርገው ቤተ መንግስት የገቡት ጠዋት ነው አይነት ሲገቡ በደንብ እንዳይ ነበር። የመድፉ ተኩስ የምኑ እዛ ላይ ሆነን ግማሽም ሰዓት ብትሆን የነበረች ጊዜ ረፍት በምንወስድበት ጊዜ እዛ ስናይ ነበር። ግንቦት 20 እንቅስቃሴ ተከልክሏል። የሚተካን ሰው አይመጣም ተነገረን። ራሳችንን አልበላንም። ታስታውስ እንደው እዛ 2ኛ ፎቅ ላይ ነበር የሐኪሞች የተረኛ ሐኪሞች ምግብ መብያ ቦታ ካፌቴሪያ ወጋ ራት አልነበረም። የመጣ ሰው አልነበረም። እንቅስቃሴ ስላልነበር ራታችን ቁርስ አልበላንም። ከዛ በኋላ እንደገና ጠዋት ሌላ የቁስለኞች ሰርጀሪ መግባት ነበረብን። ተዳከም በጣም። ከዛ ወደ 5 ሰዓት አካባቢ አስታውሳለሁ ትንሽ ፋታ ስናገኝ ወጥተን ያከምናቸውን ቀዶ ሕክምና የተደረገላቸውን ስንዞር ረሃብ ለካ እንዲህ ነው። በተለይ ስራ በጠና ጊዜ እና ያዘኑ ከውጭ ለታካሚዎች የገባ ምግብ ሰጥተውን በልተናል አስታውሳለሁ። እና ይሄ እንደገጠመኝ እንደ ሬዚደንትሺፕ ነው። ሃርድሺፕ
እንግዲህ እዛም ሆነን የምናየው ነበር። ደብረ ማርቆስ ተመደብኩ። ከአዲስ አበባ ባህር ዳር 600 ኪሎ ሜትር ቢሆን ባህር ዳር አንድ ሰርጅን አለ፣ ዶክተር ደጀኔ ገላይ የሚባል ነበር እኮ በሰርጅን። አዲስ አበባ አሉ። በሁለቱማ እኔ ብቻ ነበርኩ። ሌላ ሰው የለም? የለም፣ ሌላ ሰርጅን የለም። እንግዲህ አስበው። እዛ ደግሞ የተለያዩ አደጋዎች፣ ሰው ለሰው መተናኮል አደጋም፣ የመኪና አደጋም እንዲሁም ሌሎች አደጋዎችም በእጅጉ አሉ። እንደገና ደግሞ ድንገተኛ የሰርጂካል ሁኔታዎች በእጅጉ አለ። የአንጀት መታጠፍ፣ እንደገና ሌሎች በሽታዎች፣ የተለያየ ቀዶ ሕክምና የሚፈልጉ ችግሮች አሉ። ገና በአንድ ወር ውስጥ የሰርጀሪው ደብተር በደንብ አድርጎ ሞላ። ቀን ማታ ማንሰራበት ጊዜ የለም ማለት ነው። ምክንያቱም እዛ አካባቢ የሚመጣውን ሰው ወደ አዲስ አበባ ሂድ ወይም ወደ ባህር ዳር ሂድ ማለት የማይሞከር የማይታሰብ ነገር ነው፣ እንኳን በዛ ሁኔታቸው እና የግድ የሆነ ነገር ማድረግ ነበረብን እና ማታ ራውንድ እናደርጋለን። አንዳንዴ ቀን ኦፕራሲዮን ስናደርግ ውለን ማታ እስከ 4 ሰዓት 5 ሰዓት ድንገተኛ ከመጣ ምርጫ የለም እንሰራለን። እንደዛም ሆኖ እኔ አሁን ወደኋላ ሳስበው በጣም የሚገርመኝ ነገር የወጣትነት እድሜ አስተዋጽኦ ነው እንጂ እንደው ግዴታም ስለሆነ የሰው ሕይወት ስለሆነ የሚሰራ ነው እንጂ ሌላ ስራ ቢሆን አልሰራም ነበር። ግን ምርጫ የለንም እና 3 ዓመት በዛ አይነት ሁኔታ እዛ አገለገልኩ እና እንግዲህ አገልግሎትም ስንሰጥ እግረ መንገዳችንም እኛም የብዙ ልምድ ባለቤትነት የሚሰጥ ነገር ነው። ሌላው ሀገር 5፣ 6፣ 10 ዓመት ሰርቶ የሚያገኙትን ልምድ እኛ በ3 ዓመት ውስጥ፣ ምክንያቱም በተለይ የኢመርጀንሲ ሕክምና አይነቶች ከራስ ፀጉር እስከ እግር ጥፍር ድረስ ያሉ አካላት ላይ ጉዳት ደረሰ፣ እሱን የማስተካከል እንደገና ህይወት የማዳን ምን ስራ ስለሆነ የደብረ ማርቆስ ቆይታ እንደው ማለት እችላለሁ 90% ስራዬ የድንገተኛ ሕክምና በተለይ በጉዳት እና በድንገተኛ የቀዶ ሕክምና ላይ እንጂ እንደው እድሉ ገጥሞን በደንብ አድርገን እቅድ አውጥተን የኤሌክቲቭ ወይም በደንብ ፕላን ተደርጎ የሚሰራ ሰርጀሪ ጊዜም አልነበረም። እንደገና ደግሞ ፋታም አልነበረም። የቻልነውን አክል እንሰራለን፣ ግን አብዛኛው ስራ የድንገተኛ ሕክምና ላይ ስራ ነበር እና በዛ አስታውሰዋለሁ። የደብረ ማርቆስ ህዝብን እንዴት ይገልጹታል? ደግ አመስጋኝ ህዝብ ነው። በተለይ በአመስጋኝነታቸው በእጅጉ እገረማለሁ። የሚመች ህዝብ ነው። እንደው በገጠመኞች አድርጌ ብነግርህ እንደው ያስተማረኝም ህዝብ ነው። 2 ዓመት እንደቆየው ይመስለኛል። አንድ ቅዳሜ ቀን የእረፍት ቀኔ ጠዋት ስነቃ የጥበቃው ክፍል የሆነ ሰው ይፈልጋል አለኝ። እሺ ብዬ በሬን ከፈትኩ። እዛው ሆስፒታል ውስጥ ነበር ቤት ተሰጥቶን የምንኖረው እና ከዛ የጎጃም ገበሬ ቁምጣ፣ ባዶ እግሩን፣ ባለቤቱን ይዞ አንድ ዶሮ በእጁ ይዞ እንቁላል ባለቤቱ ይዛ በሳጠራ ከዛ ጥበቃው አስረከበኝና ሄደ ሁለቱን። ከዛ እንዴት ነው ወንድሜ ምን አልኩት። እንደው ደህና ነዎት ምን አለና ከዛ ገባኝ። እንግዲህ ስጦታ ይዞ መምጣቱ ነው። ልብሱን ከፍ አድርጎ ሆዱን አሳየኝ እና እንዲህ እኮ እንትን ከልክሎኝ እኮ እንዲያክመውኝ ከታች አይነ ምድር ማለፍ ከልክሎኝ ምናምን እዛ ኮመን ነው የአንጀት መጣጠፍ እንትንና እንግዲህ ሰው ታከመ ነው ብዬ አሁን በቃ ሂድ ብዬ ስጦታውን ይዞ እንደመጣም ገባኝ። ለማለትም ዳዳኝና ደግሞ እንደው አክብሮት አለመስጠቱም በዛ አካባቢ ሌላ
ተጽዕኖ ይኖረዋል እና እንትን ስሜት ይኖረዋል በሚል ቤት ያስገቧቸው፣ ሁለቱን ክፍል ያስገቧቸው። ሳሎን ገቡ፣ ቁጭ አሉና ምስጋናው አላልቃለ ይለዋል። በኋላ ወሬ ለመቀየር እንትን ሲለኝ ወሬ ለመቀየር እንደ ስማ ጌታው አልኩት፣ እንደው ደስተኛ ነህ በህይወትህ? ህይወት እንዴት ደስተኛ ነህ አልኩት። ቀየረ ወሬውን። ዶክተር እንደኔማ ደስተኛ አለ። እኔ እኮ ጠዋት ተነስቼ ምሳዬን ባለቤቴ ትሰጠኛለች፣ ትይዝልኛለች። ወደ እርሻ ሄዳለሁ። እርሻዬን አርሳርስና ሲርበኝ ምሳዬን በላለሁ። ከዛ በኋላ ብየው ወደ ማታ ሲደካክመኝ ወደ ቤት እመጣለሁ። መክሰሴን ትሰጠኛለች፣ ልጆቼን አጫውታለሁ። ከዛ አንድ አንኮላ ጠላዬን ትሰጠኛለች። ከዛ ሚስቴን አቅፌ እተኛለሁ። ከዚህ በላይ ደስታ አለኝ። ደስታ እኔ ያ በህይወቴ ያለት የገበሬ አስተማሪ በህይወቴ ትልቅ ለውጥ ያመጣ ነገር ነው። ደስታ የውስጣችን ስሜት ለሌላው ሰው የምታገኘው እርካታ ነው እንጂ የቁስ ብዛትና እነ ፕሮፌሰር አስራትም ከዚህ ላይ ተደርቦ የጆንሰንም ተደርቦ እንግዲህ ዋናው ደስታ የሰው ህይወት መለወጥ ላይ የምታገኘው እርካታ የምታገኘው ምስጋና ነው የሚል እንግዲህ ከጎጃም ተሞክሮዎች ይሄ ነው። የጎጃም ህዝብ ለስላሳ ነው፣ የዋህ ነው፣ አመስግኖ አይጠግብም። እና እኔ አንድ እንደው ሌላ ገጠመኝ ብነግርህ በዛ ቆይታዬ ጊዜ ሆቴል ወይ እንግዳ ኖሮኝ ወይ ራሴ ሄጄ ከተማ ውስጥ ተመግቤ ወይን ጠጥቼ ብዬ ሂሳብ የስጠይቅ ተከፍሏል የሚል ነገር በተደጋጋሚ ይመጣል። ከዛ እቆጣቸዋለሁ። ማነው የከፈለው? አናውቅም፣ አልነገሩንም። ስም እንግዲህ ከፋዩ አይታወቅም። ይሄ እንግዲህ አክብሮት መግለጫ ነው። ስሙን እንኳ ተናግሮ ቢሆን ኖሮ እንደው ዝምድና ፈላጊ ነኝ ማለት አይነት ስሜት ይኖራል። እኔ እቆጣቸዋለሁ። ሁለተኛ እንደዚህ አታርጉ ምናምን። በተመሳሳይ ሁኔታ ሌላ ጊዜ እንደገና ብላቸው እንደገና ይከሰታል። እና ይሄ እንግዲህ የአክብሮት መገለጫ ነው። በሌላም መልኩ ይገለጣል። እና ጎጃም እንደ አንድ ሳልጠቅሰው ማላልፈው ነገር አንድ ጊዜ አንድ የጎጃም ሆስፒታል ዳይሬክተር ነበረው፣ ራዲዮሎጂስት አበራ ደምሴ ይባላል። የሆነ ኤክስሬ አዝዤ ክፍሌ ድረስ መጥቶ ስለዛ ኤክስሬ ውጤት ይነግረኛል። አይ አንድ እኮ ሰው እንደዚህ ኤክስሬ ያዘ፣ አብዶሚናል ኤክስሬ ሆዶ ኤክስሬ ያዘ፣ ጩቤ ይዘህ ነው ወይ የምትነሳው አንተ አልኩት አለ። የምን ጩቤ አለኝ አለ። ከዛ ኤክስሬውን ስናይ 13-14 ሴንቲሜትር የሚሆን ጩቤ ብረት አለ ወደ ውስጥ እና እንደው እንድታየው ብለን እሺ የተቋየሁት እኔ ሳዘው የሆነች ትንሽ ስካር ነበረችው ሎወር አብዶመን አካባቢ፣ ምንም ስሜት አይሰጥም። እሱም ብዙ ጊዜ የሚለው እንዲህ ሆዴን እዚህ ቦታ አይመቸኝም፣ እንዲህ ስሜት እንዲህ ነው ምንድን ነው ለምፕም ነገር እንደዚህ የሆነ የተለየ ነገር አላየሁም። ታዲያ ይሆና ታዲያ ጩቤ ምን ጩቤ ታዲያ እዛ የቀረ ጩቤ ታዲያ ምንድን ነው አልኩና ከዛ የትኩና አየሁት። አስተማሪ ነው። ከዛው ከቻግኒ አካባቢ ነው የመጣው እና ሂስትሪውን ስጠይቀው 83 ላይ አለ ኢህአዴግ ሊገባ ሲል አለ የሆነ ቦታ ማታ ዱርዬዎች እንዲመጡ ጭንቅላቴን መጥተው ራሴን ስቼ ነበር። እችጋም የሆነች ቁስል ነበረች አለ እና እሷ ዳነች። በቃ ምንም ሌላ ነቃው። ስነቃ ቁስሉም ድኗል። 3 ዓመት ሆነኝ፣ 2 ዓመት እንደዚህ አለፈኝ፣ 3 ዓመት ሆነኝ አለ እና አይ እንግዲህ ያው አልኩ። እንደገና በደንብ አየሁት። እንደገና ኤክስሬ በጎን አስነሳሁት እና ጩቤው አለ። ግን ይሄ ወሬ በእጅጉ ተባዛ። ከተማ ውስጥ ደብረ ማርቆስ ከተማ ጋዜጠኞች መጡ እና
ኦፕራሲዮን የሚሆን ቀን እንምጣው አሉኝ። እሺ አልኳቸው። እሺ ምን አንድ ጩቤ ማውጣት አሁን ለጀነራል ሰርጅን በኋላ አስፈላጊ የሚደረገውን ነገር አረኩና ጩቤው አለ ብዬ በገመትኩት አካባቢ ስከፍት የለም። ከዛ ጩቤውን ስፈላልግ የት አገኘሁት? በሚገርም ሁኔታ አንጀቱ ውስጥ ገብቶ ነበር። ውስጥ ገብቶ አንጀቱ ዘግቶ ሰውየው በደንብ እየበላ እየጠጣ አይነ ምድሩን እያለ ይኖር ነበር ማለት ነው። ለ2-3 ዓመት እየተቀረጸ ነው። ባለሙያዎች አሉ። እኔ እዛችሁ ጋር አግኝቼው አድርጌ ምለው የነበረ ሰው። ከዛ በኋላ ደግሞ ጩቤውን አሁን ከአንጀት ውስጥ ለማውጣት ወደ ኤሊየም ትንሽ ሳብ ማድረግ አለብኝ። ሴፍ ቦታ እሱ ነው ለማውጣት ብዬ ከዛ ፊልም ቀረጻውን ይቅርባችሁ ትንሽ ረፍት አድርጓል። እነሱን ወደ ጎን አረኩና እኔ ያው ወደ ኤሊየም ትንሽ ሚል ካረኩትና የሚገርመው ነገር ነው እንትን ነው በደንብ በመንቀሳቀስ ይቻላል በዛ በአንጀት ውስጥና ከዛ ከፈትኩ አወጣሁና ሰፋሁ። በ7ኛው ቀን ስሙን ሁሉ አውቀዋለሁ ሰውየውን ሻረ። ከዛ በኋላ እንደዛ ይከታተሉ የነበሩ ሚዲያዎች መጥተው እኔና እሱን እኔ ጋውን ለብሼ እሱ ጩቤውን ይዞ ፎቶ አስነሱና ጋዜጣ ላይ ወጣ። ከዛ በኋላ የጎጃም ሰው ሁሉ ሲያየኝ ያ ጩቤውን ያወጣው እየተባለ እንግዲህ የጎጃም ህይወቴ እንደሱ ነበር። ከ10 ዓመት በኋላ እንደገና አጋጣሚ ሲሄድ ያ የጥሩነት ስሜት ከተማ ውስጥ አሁንም ነበር። እንግዶች ወስጄ ሆቴል ጋብዤ ተመሳሳይ ችግር ገጠመኝ። ተከፍሏል። ማን የከፈለው አናውቅም። 10 ዓመት በኋላም ያ ህዝብ እንግዲህ ምን ያህል ፍቅር እንደሚሰጥ ባለሙያዎች መገመት ትችላለህ። ማናውቀው ሰው የማርቆስ ቆይታዬ ይህን ይመስላል። ከዛ በኋላ በእርግጥ 3 ዓመት በዛ ሁኔታ መስራት እንደምትገምተው ቀላል አልነበረም። በብዙ ሺዎች የሚቆጠሩ ኦፕራሲዮኖች ሰርተናል። ብቻዬን ነኝ። ተጨማሪ ሰው አልመጣም። ከዛ በኋላ እንግዲህ እድል ተፈጠረና በአለርት ሆስፒታል ማስታወቂያ ወጣ። ለማሰልጠን ይፈልጋሉ በፕላስቲክ ሪኮንስትራክቲቭ ሰርጀሪ ሰው የሚፈልግ ሰው ይግባ ተባለ። እኔ ደብረ ማርቆስ ልምዴን እና የካበተ ድጋፍ ወረቀቴን ይዤ መጣሁ። ተቀበሉኝ። አለርት ሆስፒታል ጀመርኩ። የት ነው ፕላስቲክ ሰርጀሪ የመማር ዕድል ያጋጠሙት? እንግዲህ ሲጀመር አለርት ሆስፒታል እንደገባሁ አንዱ ዓላማም እዛ 2 ፕላስቲክ ሰርጅኖች ነበሩ። አንድ ስዊድናዊና አንድ ኖርዌጂያን። በተለይ ፖሌግል ግራቨም የሚባለው ኖርዌጂያን በእጅጉ ከፍተኛ ልምድ ያለውና በእኛ ሀገር ውስጥ የፕላስቲክ ሰርጀሪ ትልቅ አሻራ የፈጠረ ሰው ነው። እኔ እውነት ለመናገር ከሱ ጋር ነው ማለት ይቻላል ብዙ የቀሰምኩት የፕላስቲክ ሰርጀሪ ስሜቱን በደንብ ገንፍሎ እንዲወጣልኝ ያደረገ እሱ ነው። የስጋ ታካሚዎችን የእጅ ሕክምና ብዙ ይሰራ ነበር። እንደገና ደግሞ በህፃናት ላይ ሲወለዱ የሚፈጠሩ ችግሮች እንደ ክሌፍት ሊፕ ፓሌት፣ ሌሎችም ኮንጀኒታል አኖማሊስ፣ ሃይፖስፔዲየስ የመሳሰሉ ነገሮች በብዛት ይሰራል። እንደገና ደግሞ እኛን የማሰልጠን እጅግ ከፍተኛ ፍላጎት ነበረው። ምክንያቱም ወደ ሀገር መመለስ ስለፈለገ ብዙ በዚህ ሙያ ላይ የተሳተፉ ሰዎች ስለሌሉና አለርት ሆስፒታልም እሱን የሚተካው ሰው እንዲዘጋጅ ጽኑ ፍላጎት ስለነበረው ከዛ ብዙ ነገር መማር ችያለሁ። ታካሚ ብዙ አለ፣ የስራ ሰዓት ብዙ አለን። ኦፕራሲዮን ክፍሉ የኛ ብቻ ነበር። ድንገተኛ ሕክምና የለም። ከደብረ ማርቆስ የሚለየውና ይሄን የወደድኩት ድንገተኛ ሕክምና እስረኝነት የለም። ድንገተኛም ተብሎ የሚኖር ሕክምና የለም። በሙሉ በፕላን በቅድ የሚሰራ ሕክምና ነው እና 2 ዓመት እንደሰራው አሁን 2ቱ ኖርዌጂያኑና ስዊድኑ
ናቸው ያመቻቹልኝ። እኔም እንደፈልጌ ጨቅጭቅም አይደለም፣ እንደ ግዴታ መልኩ አሁን ባለህ እውቀት ላይ ተጨማሪ ፌሎሺፕ መስራት አለብህ ብለውኝ ክሪስተን ሜዲካል ኮሌጅ ቬሎር ባላቸው ኮንታክት ህንድ ውስጥ 2 ዓመት ቆየው። ከዛ በኋላ ደግሞ ሼፊልድ ጀነራል ሆስፒታል የሃንድ ሰርጀሪ ስልጠና አጭር ስልጠና እንድወስድ እሱን አመቻቹልን። የሁለቱን አርገው እንደገና አለርት ሆስፒታል ስጨርስ እንደገና አለርት ሆስፒታል እንደገና መጥቼ ለአንድ 4 ዓመታት አክል እስከ 2003 ዓመተ ምህረት ድረስ እንደ ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀን በአብዛኛው ፎከስ የምናደርገው የነበረው በሪኮንስትራክቲቭ ሰርጀሪ አካባቢ ነው። በአካል ጉዳት ምክንያት በተለያየ ሁኔታ በተለይ በእሳት መቃጠል ህፃናት እጃቸው እግራቸው የተሰበሰበ የተኮማተረ እሱን የማቃናት የቃጠሎ አደጋ ያለባቸውን በማከም እንደገና ደግሞ የክሊፍት ሊፕ ፓለት ስራ በእጅጉ እንዲሰፋ በማድረግ እንግዲህ በዛ አይነት ስሰራ ቆየው። አሁን ከዚህ በፊት እንግዲህ ከስራ ሰዓት ውጭንም ጊዜ የሚሻማኝ ነበረ ነገር ሁሉ አሁን የለም። ለቤተሰብም የተሻለ ጊዜ መስጠት ቻልኩ እና ሙያውንም የበለጠ በገባሁበት ቁጥር የበለጠ የሚያስደስተኝ ሆነ። ምክንያቱም አሁን ለምሳሌ ኢመርጀንሲ ሰርጀሪ ላይ ታውቃለህ ብዙ ነገር ሰርተህ የሰው ህይወት ታድናለህ ምን ትላለህ። ክሬዲቱ አይታይም። የሚታይልህ ጠባሳው የተቀረው ጠባሳው ነው። ጠባሳው ጥሩ ከሆነ እንግዲህ በስውር መስፋት የሚጠቅመው እሱ ነው። እንትና እኮ አድርጎ ጠባሳው እኮ አይታይም ምናምን ነገር ነው። ይሄኛው ግን ይታያል፣ ጥሩ ውጤት ይታያል በደንብ። የሪኮንስትራክቲቭ ሰርጀሪ የሃንድ ትራማ በጣም ኮመን ነው። የሃንድ ሰርጀሪ ዩኒቱን አጠናከርን በአለርት ሆስፒታል። እንግዲህ የሰው ልጅ 2 እጅ 2 እግር እንኳን ኖሮ እኛ ሀገር ኖሮ ችግር ነው። ነገር ግን ይሄ ሁለቱም ላይ ችግር ተፈጥሮ የማይሰራ እጅን የማይሰራ ሁኔታ ቢፈጠር ሳልቶ የማደር እድልን ያጨናግፋል እና የሃንድ ሰርጀሪ እኔ ጥቁር አንበሳም እየሄድኩ አስተምር ነበር እዛ አለርት እያለሁ። እሱ ላይ ከኔ በፊት የነበረው ሰርጅን ዶክተር ሰይድ አብዱልቃድር ብቸኛው ሃንድ ሰርጅን ነበር። ከሱም ጋር የመስራት እድል አገኘው። ከሱም ጋር ብዙ ተማርኩና በሃንድ ሰርጀሪ ሙያ አለርት ላይ ስታብሊሽ ያደረግነው ፕሮግራም አሁን ድረስ በጥሩ ሁኔታ ከተለያዩ የኢትዮጵያ ክፍል የሚመጡ ሰዎችን በዛው መንፈስ እያከመ ይገኛል። እንግዲህ የአለርት ቆይታዬ ይህን ይመስላል። በህይወቴ ፋታ ያገኘሁበት ነበር ማለት እችላለሁ። ከአለርት በኋላ የህይወት ጉዞት ደግሞ ወዴት ሆነ? እንግዲህ አለርት ሆስፒታል እያለሁ ብዙ ልምድ አገኘው። ብዙ አልነበርንም በጊዜው የነበሩ ባለሙያዎች እና አለርት በዛ ሁኔታ እየሰራሁ እያለሁ ከአምሬፍ ሄልዝ አፍሪካ ናይሮቢ ሄድኳርተር እኛን ለማገዝ የምትመጣ አንዲት ጥቁር አሜሪካዊት ሚሽነሪ ነበረች፣ ፕላስቲክ ሪኮንስትራክቲቭ ሰርጀን እና የእሷ ስራዋ በየአገሩ የዞረች የሆስፒታሎችን ካፓሲቲ ቢውልድ ለማድረግ ነበር እና እኛም አንዱ ተጠቃሚ እንድንሆን ተብሎ ትመጣለች። በአመት 2 እንደዚህ ወደ 60 በሽተኛ እንዲህ በተለያየ መልኩ ያሉት እናቀርባለን በዘመቻ መልኩ እንዲሰራ። እኛም ሰብሰብ ብለን ከሌላም ቦታ ኢትዮጵያውያን ጋብዝና በአለርት ሆስፒታል አገልግሎቱን እንሰጣለን እና እቺ ሰርጀን የእኛን ብቃትና ችሎታ ትታዘባለች እና እንደውም አንድ ጊዜ እኔ እኮ እናንተን ለማስተማር መጥቼ ብዙ ነገር ተምሬ ነው የምሄደው ሁሉ ያለችበት ጊዜ አለ እና በዛ መልኩ እየሰራን ያለ እኔም ስራዬን ነው። አልፎ አልፎ እሷም ትመጣለች። መጨረሻ ላይ በ2003 አካባቢ ተመሳሳይ ሚሽን መጣ። ስራ እየሰራን እያለ አንድ ነገር አለችኝ።
ጡረታ ልወጣ ነውና እንደው የኔን ቦታ የሚተካ ሰው እባክህ ፈልግልኝ። እኔ ያኔ የቀዶ ሕክምና ክፍሉ ኃላፊ ነበርኩ፣ ዋና ነበርኩና እንደው ቢሆንም አንተ እንደው ብትሆን እንደው ደስታውን አልችለውም፣ የኔን ስራ ብትረከበኝ አይነት ነገር አለች። እንግዲህ የእሷን ስራ አይቼዋለሁ። እኔ አለርትም እያለሁ አንዳንድ ሀገሮች ሚሽኖች ሲኖሩ እንደ ታንዛኒያ፣ ዩጋንዳ ምንም ይሄን እናግዛት ነበር። እንሰራለን፣ ብዙ እንሰራለን። እና አይ እኔ እኮ ይሄ ትምህርት ቤት ያስተማረኝ ነው እና ዕዳዬን መክፈል አለብኝ፣ አገልግሎትም መስጠት አለብኝ ስላት የሆነ ነገር ብላ ቻሌንጅ አደረገችን። አንተ እኮ ሙያ ለኢትዮጵያውያን ብቻ አይደለም፣ የለም እኮ ሌላውም ሀገር እኮ የዚህ አይነት ነገር የለም። ይህን ነገር ማባዛትና ማስፋፋት አለብህ። እና ያው ዶክተር ሎንግ ለአፍሪካ ብዙ ታስፈልጋለህ ስላለች ያንኑ መንፈስ በመያዝ ለኢንተርቪው ቀረብኩ እና ኢንተርቪው ብዙ የተወሳሰበ አልነበረም። ያው መልሱን እነግርሃለን አሉኝ። በአንድ ሳምንት ጊዜ ውስጥ ተቀብለናል የሚል መልስ ሰጡኝ። እኔም የሚያስፈልገውን ጊዜ ኖቲስ ሰጥቼ እንግዲህ አለርት ሆስፒታል እንኳ በጣም ወደውም ቢሆን ግን ደግሞ አገልግሎቴን ለማባዛት በሚል ናይሮቢ አምሬፍ ሄድኳርተር የቀዶ የሕክምና የአውትሪች ክፍል ውስጥ እንደ አንድ ፍላይንግ ዶክተር ተብዬ ተቀጥሬ ስራዬን ጀመርኩ። ያ ስራ የት ሀገር ወሰዱት? በኬንያ፣ ዩጋንዳ እና ታንዛኒያ። አምሬፍ የራሱ አይሮፕላን አለው፣ የራሱ የሕክምና ቲም አለው። የሕክምና ቲም እየሆነን ሆስፒታሎች፣ የተለያዩ ሆስፒታሎች በአይሮፕላኑ ይጥለናል። ከዛ በኋላ የሚያስፈልገንን የቀዶ ሕክምና አገልግሎት እንሰጣለን። ዘመቻ ነው ስራው። ብዙ በሳምንት እስከ 50፣ 60 ከዛም በላይ ኦፕራሽኖች እናደርጋለን። የሰመመን ቲም ይዘን እንሄዳለን። የቀዶ ሕክምና ወይ አንድ ወይ ሁለት ሆነን እንሄዳለን እና በዚህ መልኩ 3ቱ ሀገሮች ላይ በዚህ መልኩ እንሰራለን። ነገር ግን ከነኚህ ውጭ ያሉ ሌላ ሀገሮች እንደ ሳውት ሱዳን፣ ኢትዮጵያን ጨምሮ ሶማሌላንድ፣ ከዛም በላይ ደግሞ ወደ ምስራቅ ወደ ምዕራብ አፍሪካ ስንሄድ ናይጄሪያ እስከ ሴኔጋል፣ እንደገና ደግሞ ማዕከላዊ አፍሪካም ኒጀር፣ ቻድ ጭምር ይህን አገልግሎት እንሰጣለን። ሩዋንዳ፣ ቡሩንዲም በዚሁ ስር የተካተቱ ናቸው። እንዲህ አብዛኛው ስራችን የዓመት ፕሮግራም እናወጣለን። እንጎበኛቸው ቦታ በምን ሳምንት የትኛው ሆስፒታል የሚል ቅድመ ዝግጅት ይደረጋል። ታካሚዎች ይዘጋጃሉ እና አንዳንድ ጊዜ በአንድ ወር ውስጥ እስከ 4 ሀገራት ድረስ 4 የተለያዩ ሆስፒታሎች ድረስ ሄደን የምንሰራበት ሁኔታ አለ። እንግዲህ የስራው ባህሪ እንደዚህ ነው እና ኢትዮጵያም ከፍተኛ አገልግሎት ይሰጥ ነበር አምሬፍ ሄልዝ አፍሪካ የዚህ አውትሪች ሚሽን እና እኔ በእኔ ሙያ እንግዲህ የተለያዩ አካባቢ ተደጋጋሚ መጥቼ ሰርቻለሁ። አርባ ምንጭ ሆስፒታል ብዙ ጊዜ ሰርቻለሁ። ሐዋሳ ሆስፒታል ሰርጅኖችን የተቀላቀልኩ ብዙ ጊዜ ተመላልሼ ሰርቻለሁ። ኩዌራ ሆስፒታል፣ ጂንካ ሆስፒታል፣ ከደቡብ እንኳ ያሉትን ለመጥቀስ ባሌ ጎባ፣ እንደገና ደግሞ በሰሜን በኩል ደብረ ማርቆስ ሆስፒታል እንደገና በተደጋጋሚ እየተመላለስኩ ሄጄ ሰርቻለሁ። እንግዲህ በኢትዮጵያ ጉዟችን ወይም በሌሎች ሀገሮች ጉዟችን የመደበኛ የትራንስፖርት አገልግሎት ነው የምንጠቀመው እንጂ የአምሬፍ አውሮፕላኖች ከታንዛኒያ፣ ከዩጋንዳ እና ከኬንያ ውጭ አይንቀሳቀሱም። ግን በመደበኛ ትራንስፖርቶች ሌሎች አየር መንገዶችን በመጠቀም በመንገድ ትራንስፖርትም ሆነ እንግዲህ የተለያዩ አካባቢዎች ይህንን እንሰራለን። እኔ በአብዛኛው እንግዲህ በእንደዚህ ላይ አገልግሎት ሰራ የነበረው የአካል ጉዳተኞችን ህይወት መለወጥ ስራ ላይ ነው። አብዛኛው ስራዬ እንግዲህ አለርት ያካበትኩትን ልምድ በተለያዩ ሀገሮች አባዝቻለሁ እና በዚህ ጊዜ አንዱ ደስታ የሚሰጠኝ የነበረው የስራዬን ባህሪ የምንሰራው ስራ የራሳችን ቦታ አይደለም።
የሌሎች ሐኪሞች ኦፕሬሽን ክፍል ነው፣ የሌሎች ሐኪሞች ሆስፒታል ነው፣ የሌሎች ሐኪሞች ታካሚዎችን ነው የምናክመው። ስናክም ደግሞ እያንዳንዷ የምንሰጣት ሕክምና የማስተማሪያ ኬዝ ናት። እንደሱ አድርገን ነው ስንሰራ የነበረው እና አንዳንድ ቦታዎች በተመላላሽ በምንሄድ ጊዜ ከዚህ በፊት የምንሰራቸው ነገሮች ባለሙያዎቹ የቀዶ ሕክምና ባለሙያዎቹ እየሰሩ ይጠብቁናል። ከዛ ደግሞ ሌላ ሰብሰብ ያለውን አይነት ነገር እንሰራለን እና በአጠቃላይ የዘመቻው ስራ የማሰልጠን ስራ ነው ማለት ይቻላል። ስኪል ሙያ ማሰልጠን እና እግረ መንገዱም ያሉን ቲዎሬቲካል ነገሮች ማሰልጠን፣ አንዳንድ የስልጠና ወርክሾፖችም እናቋቁማለን፣ እናካሂዳለን እና በእርግጥ አድካሚ ስራ ነው። ነገር ግን ፍሬያማ ብዙ ሰዎችን ህይወት መለወጥ ይቻላል። ከዛም በላይ ደግሞ እኛ ያሰለጠናቸው ሰዎች ሌሎች ስራችን ተባስቶ ብዜት አምጥቶ ብዙ ሰዎች የበለጠ ሊጠቀሙ የሚችሉበት ሁኔታ የፈጠረበት ስለሆነ እኔ በእጅጉ ስራዬን ወደው ነበር። ብዙ ሀገሮችንም የማየትና የብዙ ሀገሮችንም የጤና ሂደት የመማር የመገምገም ሁኔታ ነበረኝ። እንግዲህ አድካሚም ቢሆን ለ15 ዓመታት በዚህ ሁኔታ ቀጥያለሁ። በእርግጥ በብዙ ሺዎች የሚቆጠሩ ቀዶ ሕክምናዎችን በራሴ አድርጌያለሁ በ14 የአፍሪካ ሀገራት ውስጥ። ከሁሉ በላይ ለእኔ ቅርሴ ግን እዚህ ሀገር ውስጥ የተዋወቅኳቸው የጤና ባለሙያዎች ያሰለጠንኳቸው ከጊዜ በኋላ ከእነሱ ጋር በማድረገው ግንኙነት ምን ያህል በእኛ ሙያ ምን ያህል ብዙ ታካሚዎችን እየረዱና የብዜቶች ብዜት እኛ የጣልናት ትንሽ ነገር ደርሳ ሳይ በእጅጉ ደስታ ይሰጠኛል። እንግዲህ ረጅም ታሪክ ያለው 17 ዓመት ታሪክ ብዙ ገጠመኞች አሉት። እንግዲህ በመጽሐፍ መልክ እያዘጋጀው ነው፣ ወደፊት የምናየው ይሆናል። 15 ዓመት በዚህ ሁኔታ ካገለገልኩ በኋላ ያው የድካም ስሜትም አለ። እንግዲህ ወደ ሀገሬ መመለስ ስሜት አድሮብኝ ምንም እንኳን ቤዜ ናይሮቢ ውስጥም ቢሆን ከናይሮቢ የበለጠ ብዙ ጊዜ ማሳልፈው አዲስ አበባ ነበር። ስራዬም እዛ ቢሆን ምክንያቱም የኢትዮጵያ ውስጥ ስራችን የሆነ ጊዜ እስከ 30% አጠቃላይ የኛ አፍሪካ ሀገር የምንዞረው ስራ ኢትዮጵያ ውስጥ ነበር እና በዚህ አጋጣሚ ሳገድም ቤቴም ቤተሰቤንም ጋር ለመቅረብ እድል የሰጠኝ ሁኔታ ነበር። ያው የድካም ስሜትም ሲመጣ ወስኜ ወደ ሀገሬ ለመመለስ ባረኩት መሰረት አሁን እንግዲህ ከዚህ በፊት እኔ እንደገለጽኩት ሙያዬ ለዚህ ለሪኮንስትራክቲቭ ሰርጀሪ ለቀዶ ጥገናው ትምህርት ያለ ትልቅ አስተዋጽኦ ስላለው እና የአካል ጉዳተኞችን ምንም እንኳ እኔ ከአምሬፍም እየተመላለስኩ ያገለገልኩ ቢሆንም ትንሽ የባለዕዳነትም ስሜት ነበረ መሰለኝ። በዛ መልኩ የበለጡ አገልግሎቶችን ለመስጠት መጥቼ አሁን በአዲስ አበባ ዩኒቨርሲቲ በኮሌጅ ኦፍ ሄልዝ ሳይንስ ጥቁር አንበሳ ሆስፒታል ግቢ በአካል ጉዳተኝነት ጋር በተለይ በሀሩራማ አካባቢዎች አካል ጉዳት ጋር እንደ ዝሆኔ የመሳሰሉ የስጋ ደዌ የመሳሰሉ ነገሮችን በተመለከተ የጥናት ምርምርና እንዲሁም የማስተማር ስራ እያካሄድኩ እገኛለሁ። አንድ ሬዚደንት እያለ ያጋጠመኝን ነገር ላዋራዎት የእርሶን እይታ ስለፈለኩበት ነውና አሁን የሕክምና ትምህርት ስርዓታችን ብዙ ተማሪ መቀበል ይችላል። ስለዚህ ይሄንን ጎረቤት ሀገሮች እየተጠቀሙበት ነው። ስለዚህ አሁን እኛ ስንማር ከደቡብ ሱዳን ጓደኞች ነበሩን አብሮን የሚማሩ፣ ከሶማሊላንድ ይመጡ ነበር፣ አሁን ከሩዋንዳም በብዛት እየመጡ ነው እና ከሜንላንድ ሶማሊያም ደግሞ ይመጡ ነበር እና ብቻ ጎረቤት ሀገሮቻችን በደንብ ይጠቀሙት ነበር። ከነሱ ያየሁት አንድ ነገር ለኔም በጣም ትልቅ ጥያቄ የሆነብኝ ስትጨርሱ ምን ታረጋላችሁ የሚል ጥያቄ ነበረኝ ለሁሉም። ተመሳሳይ ሁኔታ ሁሉም የመለሱልኝ ሀገራቸው መመለስ እንደሚፈልጉ። የኛ ሀገር ደግሞ ያለንበት አንደኛ የክፍያው ጉዳይ በጣም አሳሳቢ ነው። ለምን አሁን ቀጣይ ላይ
ንብረት ማፈራበት ሁኔታ ወይም ቤተሰቤን መረዳበት ሁኔታ አለ ተብዬ ብጠየቅ የለም ነው የምለው። አንደኛው ምክንያት ሊሆን ይችላል፣ ብቸኛው ምክንያት ነው ብዬ አላምንም። ግን ከጓደኞች ያየሁት ሁሉም ወደ ሀገራቸው የመመለስ ፍላጎት አላቸው። እርስዎ ደግሞ 14 አፍሪካ ሀገሮችን አይተዋል፣ ባለሙያዎቹንም አይተዋል፣ ሄልት ሲስተማቸውንም አይተዋልና እስቲ ወይ እኔ ተሳስቼ ይሆናል ወይ እርስዎ ያርሙኛል፣ የእርስዎን እይታ እስቲ ንገሩኝ። እኔ እንደው ያቀረብከው ምክንያት እንደ አንድ ጥሩ ምክንያት ነው ብዬ ወስዳለሁ፣ እስማማለሁ። እንግዲህ እኔ የስራ ልምድ ጊዜ ራሱ ብዙ የመሻሻል ነገሮች ሳይሆን የመውረድ ነገሮች እያየሁ ነው። እኔ ጥቁር አንበሳ ሬዚደንት ከመሆኔ በፊት ኢንተርንሺፕም ስራ እየሰራሁ በነበረ ጊዜ ለጤና ባለሙያዎች ከጤና ሚኒስቴር የሚደረገው የተለየ እንክብካቤዎች አይ ነበር። ለምሳሌ እኛ ኢንተርንሺፕ በምንሰራ ጊዜ ከውጭ ስንመጣ አዲሱ ገበያ አካባቢ ድልበር የሚባል ቦታ የጤና ሚኒስቴር ለውጭ ለሚመጡ ተማሪዎች ያዘጋጀው መኖሪያ ቤት ነበር እና የመኖሪያ ቤት ብቻ አይደለም፣ የትራንስፖርት አበል ተብሎ ከዚህ ለኢንተርኖች እንደ ኢንተርን ከሚከፈለው ውጭ የወር 60 ብር ተጨማሪ ይሰጠን ነበር። ይሄ እንግዲህ ብዛቱ ማነሱ አይደለም፣ ጥሩ ስሜት የሚያሳይ ነው። ከዛ በኋላ ደግሞ እኔ አስመራ ደርሼ ስመለስ ከጤና ሚኒስቴር የተጻፈልኝ ደብዳቤ ቤት ያለ አሁን በማስረጃነት እንደዚህ ዘምተው እንዲሆኑ እንዲያገለገሉ ስለነበሩ ቅድሚያ ተሰጥቷቸው የመኖሪያ ቤት በስራ ቦታ ይሰጣቸው ለከተማ ልማትና ለእንትን ወይም በማህበር ተደራጅተው ምናምን የሚል ነገር ነበር። ያ ደብዳቤ ደግሞ ከፍተኛ ተደማጭነት ነበረው። እኛ ጤና ሚኒስቴር ግፊት ነበረ የማህበር ምን ደራጀ ነበረው። እኛ ስራችን እንትናችን ሁሉ ወደ ስራችን ነበር ትኩረቱ እና ብዙ የዛ አይነት የወደፊት አስተሳሰብ እንትን በጊዜው ጭንቀትም ስላልነበረ ነው መሰለኝ የለም። እና ለቤት ኪራይ ቅድሚያ ይሰጣቸው ተብሎ ደብዳቤ ቤት ኪራይ እናገኝ ነበር። እና እኔ አስታውሳለሁ ኢምፔሪያል ሆቴል አካባቢ መደዳ የሆኑ የመንግስት ቤቶች ነበሩ። ቤት ኪራይ እዛ ተብዬ ሄጄ አይቼ ይሄ ለእኔ አይመቸኝም ብዬ ያልኩበትን ሁሉ አስታውሳለሁ። እና የዛሬው ጋር አልታወዳድረው ትችላለህ። እና ይሄ ነው ኦፖርቹኒቲስ መፍጠር ያስፈልጋል። እና እንዲህ ምክንያት ነው። ለምንድን ነው ይሄን የምትለው ብትለኝ እኔ አፍሪካ ሀገሮች ኤክስፒሪየንስ ሰዎች ኬንያውያን ብዙ ውጭ ሄዶ የመስራት በተለይ አፍሪካና ማነው አውሮፓና አሜሪካን ሀገር ሄዶ የመስራት አይሞቃቸውም፣ አይቀዘቅዛቸውም። ለምን? እዚያው የራሳቸው ህብረተሰብ ውስጥ በቂ የሆነ ክፍያ ይከፈላቸዋል። እንደ ተማረ ሰው ደረጃ በሚመጥን ሁኔታ የመኖር እድል አላቸው። እና እንግዲህ ቅድሚያ የሚሰጠው ነገር ነው። እኔ ይሄ ስሜት መኖሩ ብዙ አይገርመኝም። ምክንያቱም ሌላ እኔ በዚህ አጋጣሚ ማለት የምፈልገው ኢትዮጵያ በሕክምናው ሙያው ዘርፍ የማደግና የመጎልበት ከፍተኛ እድል አላት። አሁን የኬንያኖችን ልምድ ብንወስድ በኬንያ ውስጥ ባለስልጣኖች ሳይቀር አብዛኛው ሰው ለሕክምና ወደ ውጭ አይሄድም። እዛ ያሉት ሆስፒታሎች ውስጥ ነው የሚታከመው። በቅርቡ አንድ ሂፕ ሪፕሌስመንት ያሰራ ከፍተኛ ባለስልጣን እንደ ትልቅ ወሬ ሲነገር ነበር። ለነሱ ብርቅ አይደለም ይሄ። ምክንያቱም እነኚህ የፕራይቬት ተቋማት እንደ ናይሮቢ ሆስፒታል፣ አጋ ካን ሆስፒታል የመሳሰሉት መንግስትም እንዲጠናከሩና የሕክምና ቱሪዝም እንዲያስፋፉ እድሉን ሰጥተዋቸዋል፣ ተንከባክቧቸዋል። ይሄ እንግዲህ ከ20-30 ዓመት በፊት ጀምሮ የነበረ ታሪክ ነው እና ከአካባቢው አሁን የገጠራቸው አገሮች አካባቢ ሰዎች እንደ ሳውት ሱዳን በለው፣ ሶማሌላንድ በል፣ ሶማሊያ በል፣ ጅቡቲም ይሁን እንደው ታንዛኒያም ቢሆን ወደ ኬንያ እየመጡ ይታከማሉ። ወደ አረብ ሀገር ወይ ሌላ ሀገር ወይ ታይላንድ ወይ ምን ሳይሆን ቅድሚያቸው በዚሁ በአካባቢያቸው መታከም ነው። እኛም እድል አለን። ይህ ኢትዮጵያ ውስጥ እነ ሶማሌላንድ ይጠብቃሉ ከኛ፣ ጅቡቲዎች ይጠብቃሉ።
ከኛ የተመሳሳይ አይነት ምክንያቱም ከ120 ሚሊዮን ህዝብ በላይ ያለን የተሻለ ነገር እንዲኖር ይፈለጋልና ይሄን የማድረግ የማበረታታት ነገር ብዙ አይታይም። እኔ ካለኝ ልምድ ሁኔታዎች ይቀየራሉ እያልኩ ለብዙ ዓመት ሳስብ ነበር። የሆነ ጊዜ ኢትዮ አሜሪካን ዶክተርስ ተብሎ ተቋቁሞ ትልቅ ሆስፒታል ይሰራል ተብሎ መሬት ሁሉ ተሰጥቷቸው ምናምን አሁን በቅርቡ ሄጄ ሳይ ከመሬት ቁፋሮ ውጭ ብዙ የተሰራ ነገር አላየሁም። እና አንዱ መሰረታዊ ችግር የነበረው ከዚህ በፊት ሌሎችም የውጭ አካላትን መጥተው በሕክምናው ዘርፍ ኢንቨስት ማድረግ የማይፈልጉት የነበረው የውጭ ምንዛሪ ማነቆ ነበር። የሶሻሊስት አመለካከት አስተያየታችን ነበር። እኔ የተወሰኑ 10 ዓመታት በፊት ትልቅ የህንድ ኩባንያ ኢትዮጵያ ውስጥ እንዲህ ብለው አምቢሽየስ ሆነው የሕክምና እንትን መገንባት እንፈልጋለን ምን ብለው አናገሩኝና መጨረሻ ላይ አንድ ጥያቄ ጠይቁኝ። የዶላር ምንዛሪ ፖሊሲያችን ሁኔታ ሳስረዳቸው ለትርፍ እኮ ነው የምንመጣው። እዚህ ሰርተን ያገኘነውን ትርፍ በዶላር ይዘን መውጣት ማንችል ከሆነ ምን አይነት ምን ለነፍሳችን ነው ወይስ ለምንድን ነው የምናገለግለው አይነት እንግዲህ ይሄ ሁኔታ ይመስለኛል ከፍተኛ ማነቆ ያደረገውና ኢትዮጵያ ያላትን ከፍተኛ የሕክምና ኢንዱስትሪ የማመንጨት የመስራት አቅም የገደበው እንግዲህ በዚህ መልኩ እና ይሄ ሁሉ ሁኔታ የተመቻቸ ስለሆነ ለምሳሌ ኬንያ ሐኪሞች ቅድም እንደገለጽኩት ኤክሶደሱ ብዙ አጠቃቸው። እንግዲህ ይሄ ኤክሶደሱ ያልከው ተፈጥሯዊ ነው። ሰው መቼም ለራሱ ምቾት ለራሱ የተሻለ ነገር መፈለጉ አይቀርም። ነገር ግን አሁን ምንድነው ይሄ ሁኔታው ሊሻሻል ይችላል፣ ሊስተካከል ይችላል። አሁንም ተገቢው የንግድ እና የእንቅስቃሴ መንፈስ ተፈጥሮ ትልልቅ ሆስፒታሎች በውጭም አካላት ሆነ በሀገር ውስጥም ሰዎች ጎልብተው የሜዲካል ኢንዱስትሪን እኛ ህብረተሰብ የሕክምና ባለሙያዎቻችን እኮ በጣም አዋቂዎች ናቸው። እኔ ብዙ ሀገር በሚሄድ በማይበት ቦታ የተከበረው ሐኪሞቻችን ብዙ ቦታ አሉ። እነሱንም በቅጡ አልተጠቀምንም። እየመጡ በአመት ውስጥ 1 ወር አገልግሉ ብትላቸው እምቢ የሚል ኢትዮጵያዊ ያለ አይመስለኝም። ዲያስፖራው ያ ስሜት አለ። ያን ሁሉ ቤዝ አድርገን የንግዱንም እንቅስቃሴ በሕክምናው ሙያውም ዘርፍ ውስጥ ኢንቨስት እንዲደረግ አበረታተን ከዛም በላይ ደግሞ በተጨማሪ የሕክምና ፍላጎትም እንዲጨምር የኢንሹራንስ ደረጃውን የግል ኢንሹራንሶችን በሕክምና ላይ የሚሰሩበትን ሁኔታ ስለ ሕክምና የሚንቀሳቀሰውንም ንብረት በማስፋት ይሄ ሁሉ ክንውን የሐኪሞቹን ህይወት ለመለወጥ በቂ የተመጣጠነ ክፍያ ለመስጠት የሚፈጥርበት ሁኔታ ይኖራል እና እድሎች አሉ። እንግዲህ ምን ያህል ጊዜ በዚህ ሁኔታ ይቀጥላል፣ እየተባባሰ ይሄዳል ወይስ ቶሎ ይሄ ሁኔታ ሊለወጥም ይችላል የሚለውም በሂደት የምናየው ነው። ግን ተስፋ ሙሉ የሌለ የመለጫ አይደለም እና አሁን ለምሳሌ የውጭ ሂደት ላይ በተመለከተ 2 ፋክተሮች አሉ። ፑሽ ፋክተርስ አሉ፣ ፑል ፋክተርስ አሉ። ፑሽ ፋክተሮች ብዙ ናቸው ሀገር የባለሙያውን በገንዘብ ብቻ አይደለም በሌላም ማክበር ይቻላል። ሪኮግናይዝ በማድረግ እውቅና በመስጠት ማለት ነው። እንደገና ደግሞ ሌሎች ማበረታቻዎችን በመስጠት ቤት የሚያገኝበትን የቤት ኪራይ የሚያገኝበትን ሁኔታ፣ የባንክ ብድር የሚያገኝበትን ሁኔታ። የእኛ ሰርጅኖች እኮ ወታደሮች ማለት እኮ ናቸው፣ መኮንኖች ማለት ናቸው። የሕክምና ሙያ እኮ ማለት እናውቀዋለን። የራስን ህይወት አደጋ ላይ እስከ መፍጠር ድረስ ነው። የሆነ ጊዜኛ ሰርጂካል ሶሳይቲ በነበርን ጊዜ የሆነ ጥናት ተደርጎ በአመት ውስጥ እኮ ከ20-30 ጊዜ በላይ አንድ ሐኪም ራሱን ይወጋል በመርፌ። የሰው ደም ይገባል ማለት ነው ሰውነት ውስጥ። HIV ሁሉ የተያዙ አሉ በዚህ አይነት ሁኔታ። ከውትድርና ሚያን ስራ አይደለም እና እንደዚህ መስዋዕትነት ለሚከፍል የጤና ባለሙያ ከመደበኛ ስራው በላይ እጥፍና 3 ጊዜ በላይ ለሚሰራ የጤና ጣቢያ እንዴ ለምንድን ነው እንደ አየር መንገድ ሰራተኛ እንደሚሰጠው አይነት ትኩረት የማይሰጠው? የዛ አይነት ጥቅም ቤት መስራት፣ ባንክ በትንሽ ወለድ ማበደር እንዴ ለምንድን ነው እንደ ኢትዮጵያ ንግድ ባንክ ሰራተኛ ተመሳሳይ አይነት ነገር የተለየ ነገር ይሰጥ አይደለም፣ ግን ለሌሎች የሚሰጠው አይነት ለጤና ባለሙያው ትኩረት ተሰጥቶ ቢደረግ እንደው
ይቺ የጊዜያዊ ትራንዚሽን ነገር መጣ። ኢትዮጵያም ውስጥ ስቴት ኦፍ ዘ አርት የሆነ ጥሩ ሆስፒታሎች ተመስርተው የአካባቢ ጎረቤት ሀገሮችም እኛ ጋር እየመጡ የሚታከሙበት ሁኔታ እንዲፈጠር ማድረግ የሚቻልበት ሁኔታ መምጣቱ አይቀርም። እስከዛ ጊዜ ድረስ በዚህ ሁኔታ በማድረግ ያለውን መያዝ ይቻላል። ደግሞ የሚሄዱትንም መመለስ ይቻላል። እነኚህ ሰዎች ሀገራቸው ከፍተኛ ፍቅር አላቸው። እኔ በተለያየ አጋጣሚ ማግኘት እችላለሁና የዛ አይነት ስሜት ሀገራቸው የመምጣትና የመስራት ስሜት በእጅጉ አላቸው። እንግዲህ የመሳብ ኃላፊነት ደግሞ የኛ ነው የሚሆነው እንደ ሀገር። እዚህ ላይ ብዙ ትኩረት ይፈልጋል። እንደ ጤና ሚኒስቴርም እዚህ ላይ ትልቅ ማነቃቃትና ሁኔታዎች እንዲለወጡ የማድረግ ስራ ላይ መሳተፍ ያስፈልጋል። እንግዲህ ይሄ የሁሉም አባላት ተግባርና እንቅስቃሴ ይፈልጋል። እንግዲህ በአብዛኛው ደግሞ እኔ በዚህ አጋጣሚ ማለት የምፈልገው ሌላ ቦታ እየሰሩ ያሉት ከዚህ ሸሽተው ጥሩ ሁኔታ ላይ ነው ያሉት ማለትም አይደለም። ምናልባት በገንዘብ ወይም በሌሎች ቁሳቁስ ነገሮች የተሻለ ሁኔታ ውስጥ የሆኑ ሊመስላቸው ይችል ይሆናል። ነገር ግን ደስተኞች ናቸው ማለት አይቻልም። አብዛኛዎቹ ባለሙያዎች ሌላ ቦታ የሚከፈላቸውን ግማሽ እንኳ ቢያገኙ ሀገራቸው የመመለስ በእርግጠኝነት አብዛኛዎቹ ፈቃደኞች ናቸው። የተጋነነም ሁኔታ አይጠይቁም። የተጋነነም የኑሮ ስሜት የለም። ነገር ግን በዚህ ላይ ጥናትም ማድረግ አስፈላጊ ይመስለኛል። ምን ያህል ነው ክፍተቱ የሚለውን ክፍተት ለመሙላት ደግሞ ስራ መሰራት አለበት። አለበለዚያ አሰልጥነን ለኤክስፖርት ከሆነ ኢትዮጵያ በከፍተኛ ደረጃ ብዙ ሪሶርስ የሚባክንበት ነው ብዬ አስባለሁ። ይህን እይታ ስለሰጡኝ በጣም አመሰግናለሁ። ኢትስ ቬሪ ዲፕ ፐርስፔክቲቭ እና ለእኔም ብዙ ነገር የምወስድበት ነገር ይሆናል። አሁን ደግሞ እስቲ ስለ ግል ህይወቱ ደግሞ ይንገሩኝ። ስለ ባለቤቱ፣ ስለ ልጆቹ፣ ስለ ግል ህይወቱ ደግሞ የተወሰነ ያወያይ። አዎ አመሰግናለሁ። 37 ዓመት በላይ በትዳር እገኛለሁ። እንግዲህ የስራ ጠባይ ሆኖ በእርግጥ የተወሰኑ ዓመታት ከቤተሰብ ርቄ ነበር። እንደው ለመግለጽ አክል ደብረ ማርቆስ እንደዛ በምሰራበት ጊዜ ባለቤቴ እዚህ የዩኒሴፍ ሰራተኛ ነበረች። ስራዋን ትታ እኔን የመከተል እድሉ አልነበረም እና እኔ በወር በጣም እያጨናነቅኩ ምናልባት 3 ቀናት 4 ቀናት ነበር አዲስ አበባ መምጣት የምችለው። እንግዲህ የስራው ባህሪ ነው። ምንም ምርጫ ስላልነበረኝ ውድ ባለቤቴም ይህንኑ ተገንዝባ ስለነበር ብዙ ክፉ ጎን ብዙ አታነሳብኝም። ነገር ግን እኔ ይሰማኝ ነበር። እንግዲህ በማርቆስን በ3 ዓመት እንግዲህ ከቤተሰብ ያለውን ሁኔታም ጋር ከዛ በኋላ ልጆችም መጡ። አለርት የነበርኩበት ጊዜ ጥሩ አጋጣሚ ነበር ለቤተሰብ የበለጠ ጊዜ መስጠት፣ ልጆችም እንዲያድጉ እድል የመስጠት። አንድ ወንድ ልጅና አንድ ሴት ልጆች አሉኝ። ሁለቱም ዩኒቨርሲቲ ዲግሪያቸውን ይዘው በስራ ላይ ይገኛሉ። ነገር ግን አምሬፍ በነበርኩበት ሰዓት ለ15 ዓመታት በአብዛኛው የትምህርት ቤት በሚዘጋ ጊዜ እነሱን ወደ እኔ ማምጣት ስራ ነው። መጥተው ባለቤትም እነሱም እዛው ኬንያ ወይ በሚሄድበት አብረውኝ የሚያሳልፉበት ሁኔታ እፈጥራለሁ። በዛ አካክሳለሁ እንጂ ሙሉ ጊዜን ለባለቤትና ለልጆች አልሰጠሁም። እንግዲህ በዚህ እኔ የሚሰማኝ ሁኔታ ይኖራል። ነገር ግን ከልጆችም ቢሆን ጊዜ አልሰጠንም የሚል አይነት ስሞታ አልቀረበም። እንደውም የሆነ ጊዜ ናይሮቢ ያለሁ ባለቤቴ እንድትቀየር
ፍላጎት አሳይቼ ትልቅ ጥረቶች አረኩ። እዛ ናይሮቢ ተመሳሳይ ቢሮ ስላለ እንዲያዞሩልኝ ጠየቅኩና መጨረሻ ላይ እሺም እምቢም አልተባልኩም እና ይሄ ላይ የሚረዳኝ የሚያማክረኝ ሰው ናይሮቢም እኮ አንተ የለህም ብዙ አለኝ። ለባለቤቴ ስነግራት እንዴ አለች ናይሮቢ ካለው እኮ አዲስ አበባ ያለው ይበልጣል ጊዜ አለች። ስለዚህ እሱም ጥያቄ ቀረ። እንግዲህ በዚህ ሁኔታ ነው ያሳለፍነው። ነገር ግን ለልጆቼ የተበለጠ ጊዜ ብሰጥ ደስ ይለኝ ነበር። አዎ ግን አንድ ታሪክ ላጫውትህ። እኔ አለርት ሆስፒታል እያለሁ የከንፈር መሰንጠቅና የላምንቃ መሰንጠቅ ስራ በብዛት የሚሰራው አለርት ነበር። በኢትዮጵያ 70% ማለት ይቻላል የሚሰራው እዛ ነበር እና እኔ አምሬፍ ከገባው በኋላ እስማኤል ትሬን ከሚባል ድርጅት ጋር እንግዲህ ከአነሻሾቹ ውስጥ ነበርኩ። እኔ ኢትዮጵያ ውስጥ ከፍተኛ ፕሮግራም ጀመር። ሆስፒታሎች ሞቢላይዝ አድረግ፣ የጤና ባለሙያዎች የሚሰሩትን ሞቢላይዝ ማድረግ ያዝን እና ስራው በእኔ ብቻ ሳይሆን እኔም ብዙ ሰራ ነበር። ግን በሌሎች የኛው የሕክምና ባለሙያዎች እስከ 20 ሆስፒታል ድረስ በቋሚነት የሚሰራበትን ሁኔታ ፈጠረ እና በዛ ላይ እያለን እንደው ነገሩን ላሳጥርልን እንግዲህ በዘመቻም በቋሚነትም ነው የሚረዱት እነኚህ የሕክምና ወጪያቸው በሙሉ ይሸፈናል በእስማኤል ትሬን እና እኛ በጀመርነው ስራ ዛሬ ከ40,000 በላይ ልጆች ይህን ሕክምና አግኝተው ወደ መደበኛ ህይወታቸው መጥተዋል። እንደ ማንኛውም ልጆች ይማራሉ ወይ አዋቂዎች ከሆኑም የስነ ልቦና ችግሯቸውም ተወግዶ ህይወታቸው ተለወጠ ማለት ነው። ስለዚህ እኔ አሁን 40,000 ልጆች ህይወት ላይ በቀጥታም ሆነ በተዘዋዋሪ ተጽዕኖ ማድረግ ከፈጠር የኔ 2 ልጆች እንግዲህ ይቅርታ ያደርጉልኛል ብዬ ተስፋ አደርጋለሁ። ምክንያቱም እነኛ 40,000ዎችም የኔም ልጆች ናቸው። 40,000 ልጅ አሉት ማለት ነው አለኝ ማለት ነው። በዛ ይካካሳል። በእርግጥ የስራው ባህሪ የኛ ስራ ባህሪ ይሄ ተጽዕኖ አለው፣ መደበቅ አይቻልም። ግን ወደን የገባንበት ስለሆነ በጸጋ መቀበል ነው። አሁን እኔ ጥያቄዎችን በደንብ አገባድጃለሁ እና እርሱም በደንብ ካሰብኩትም በላይ ነው ጉዳዮችን ያስረዱኝ። እኔ በጣም ብዙ ትምህርት ሰጥተውኛልና መጨረሻ ላይ ግን ምሎት እኔ አሁን ሰርጀሪ ከጨረስኩ አመቴ ነው። እርሶ ደግሞ ከ30 አመት በላይ የቀዶ ሕክምና ልምድ አለዎት። ምን ይመክሩኛል? እኔንም ጓደኞቼን በእኔ እድሜ ላይ ያሉትን ምን ይመክሩናል? አንተ በእርግጥ የቀዶ ሕክምና ባለሙያ ነህ። ጥሩ ሙያ ነው የመረጥከው። ቀኝ ግራ የለም፣ ትቀጥላለህ። ነገር ግን እኔ ነው ማለት የምፈልገው መምከር የምፈልገው ገና ሕክምና ሙያ ውስጥ ላልገቡት ነው እና ለእነሱ ማለት የምፈልገው የሕክምና ሙያ ለመኖሪያ ለህይወት አድርገህ ብለህ የምትገባበት ነገር አይደለም። የራስህን ህይወት ላይ መስዋዕትነት ከፍለህ የሌሎችን ህይወት የመለወጥ ስሜቱና ተግባቦቱ ከሌለ ከዛ በኋላ ሕክምና ሙያም ዲግሪውን ብትይዝ ያ ስሜት ከሌለ ጥሩ ሐኪም መሆን አትችልም። እና ስለዚህ ያ ስሜት እንዳለ ቼክ ማድረግ አሁን በሰለጠኑ ሀገሮች ምንድን ነው የሚደረገው? ገና ሃይስኩል እያሉ በቂ ግንዛቤ ስለ እያንዳንዱ ሙያ ይሰጣል። የሚፈልገው ክህሎት፣ የሚፈልገው ፐርሰናል፣ የሚፈልገው ስብዕና፣ የሚፈልገው እንትን እንደሱ ነው እና በዛ መልኩ ከተገባ እና ታስቦበት ከተገባ እንግዲህ በጣም አጥቂ ስራ ነው፣ እጅግ የሚያረካ ስራ ነው እና አሁን አንተ ወዳልከኝም ጥያቄ ስመጣ እንግዲህ የቀዶ ሕክምና ሙያ ራስን መስዋዕትነት የሚያስከፍል ነው። ለዛ ዝግጁ መሆን ያስፈልጋል። ምንም ጥያቄ የለውም። ምክንያቱም የሰው ህይወት ነው በእጅ ያለው
የምታሳልፈው ጊዜ ጭንቀት ያለበት ነው። ቢላ ይዘህ የምትሰራው ስራ ጭንቀት አለው ውስጥህን ብታውቀውም ባታውቀውም። ስለዚህ ለዛ ስብዕና ራስህን ከሰጠህ ጭንቀቱም አይኖርም። እኔ አንዳንድ ጊዜ ራሴ ይገርመኛል። በተለይ በድንገተኛ አደጋ ላይ በሚኖሩ የቀዶ ሕክምና ስራዎች 1 ሰዓት 2 ሰዓት ተመስጬ ሰርቼ ከዛ በኋላ ውጤቱን በጎነቱ ሳይ ወደ ኋላ ሄጄ የሰራኋቸውን ስራ ዝርዝሮች ሳይ እኔ ነኝ ይህን የሰራሁት የሚል ስሜት ይመጣል። ምክንያቱም ያን ጊዜ ሙያውን ከወደድከው ሰብኮንሽስሊ ነው አንዳንዱን ነገር የምትሰራው። ታውቀዋለህ፣ ትክክልም እንደሆነ ታውቀዋለህ የምትሰራው። እንደዛ መስራትህም ለራስህም እንደው ሊደንቅ ይችላል። ሌላ መለኮታዊ ኃይል ላይ ተጨምሮ ነው የሚልም ስሜት ያድርባል። ስለዚህ ዋናው የሙያው ፍቅር ነው። የሙያው ፍቅር ለሌለው ሰው እንደ ሌላው እንደ አናጢ ስራ አይነት ነው የሚወስድ ሰው አይሆንም። ስለዚህ እንግዲህ ሙያውን የግድ መውደድ ነው። አንዴ ተገብቶበታል እና አሁንም ደግሞ ለአንተ ብሩህ ጊዜ አለ። እንደኛ ጊዜ ከባድ አይደለም አሁን፣ ምክንያቱም ቁጥራቸውም ጨምረዋል። በሕክምና ስልጠናዎች በቀዶ ሕክምና በጣም ተስፋፍተዋል። ብቻህን አትሆንም፣ የሚያግዝህ ሌላም ሰው ይኖራል። እንደኔ እንደ ደብረ ማርቆስ ሕይወት አይገጥምህም እና በዛ መልኩ የቀን ተቀኗን የመማሪያ ጊዜ ተደርጎ በዛ ላይ ደግሞ ሰብ ስፔሻላይዝ ታደርጋለህ፣ ሱፐር ስፔሻላይዝ ታደርጋለህ። እኔ በእውነቱ አንዳንድ ትልቅ ሆስፒታሎችን መጎብኘት እድል ነበረኝ። በዚህ በክሌፍት በከንፈር መሰንጠቅና ላንቃ መሰንጠቅ ላይ ኒውዮርክ ያለን ትልቅ ግዙፍ ሐኪም እሱ ጋር 15 ቀን ሄጄ እንዳይ የሚሰራውን ተጋብዤ ሄድኩ። ትልቅ ሆስፒታል ነው፣ የሰለጠነ አካባቢ ነው። የሚገርመው ነገር ሰውየው ስራ እውነትም ታሪካዊ ነው። ግን እኛ በቀን እስከ 6 7 8 10 ሜጀር ነገር ሰርጀሪ የምንሰራው እሱ ጋር ጠዋት 1 ከሰዓት 1 ነው። በደንብ ጊዜ ተወስዶ በደንብ እያንዳንዷ ነገር ለተማሪው ተላልፎ ጭንቀት የለም። የተረጋጋ አይነት ቁጥር አይደለም የሚፈለገው፣ እዛ ጥራት ነው። የዚ አይነት እድል እንዲመጣ እንግዲህ እኛም እዚህም ሀገር መስራት አለብን። ብዙ ብዛት ሳይሆን ምናምን አንዳንዴ እንግዶች እንጠራለን እንዲያግዙን። እዚህ ዘመቻ ምን ስንሰራ በጣም የታወቁ ብዙ የሰሩ አስተማሪዎች ምን እና አንዳንድ ሰርጂካል ስራዎች ፕሮሲጀሮች እንዲሁ ስናወራ በመሀል በሻይም ሰዓት ይህን ያክል ስንት ሰርተሃል ይሉና እኛ ሺዎች ስንል ይደነግጣሉ። እነሱ በመቶዎች እኮ ነው ትልቅ ስም ያላቸውና እንግዲህ አንዱ የሰርጂካል ጥቅም ደግሞ በእኛ ሀገር ፕራክቲስ ማድረግ ብዙ እድሉ አለ፣ ብዙ እድሉ አለ እና ቀን ተቀን ለመስራት እንትኑ አትሻማም። የዛ አይነት ሁኔታ አለ እና ያን ሁሉ ተጠቅሞ እንግዲህ ኤክሴል ማድረግ ነው። ደግሞ ይሄ እኔ አሁን እንደ በኑሮዬ እንዲሁ ቅድም ስጠይቀኝ እንደነበረው ሙያውን እወደዋለሁ፣ ደስተኛ ነኝ፣ ከልቤ ነው የምሰራው። የህይወቴንም ሂደት የማየውና የማወዳድረው ያች ከታ ካልኩ ካደግኩባት ሰፈር ከአብሮ አደጎቼ ጋር ነው። የብዙዎቹን ህይወት አውቀዋለሁ እና የእኔ ህይወት በዚህ መልኩ የሰው ህይወት እንድለውጥ ስለረዳኝ ሙያዊም እጄንም ስለባረከው እግዚአብሔርን ሁልጊዜ አመሰግናለሁ። እና እንግዲህ ዞሮ ዞሮ እስቲ የጎጃምንም ገበሬ እንደገና ላስታውስ። ያው ከኔ በላይ ማን ደስተኛ አለ? እኔም እንደዛ ነው የምለው። እና አንተም ያ ስሜት የአንተም ጓደኞች ያ ስሜት እንዲኖራቸው ያስፈልጋል። የሰው ህይወት መርዳት፣ የሰው ህይወት ማዳን በእጅህ እግዚአብሔር በሰጠህ እውቀትና ጥበብ ችሎታ የሰውን ህይወት መለወጥ ከዚህ በላይ ልቅ ደስታ የሚያመጣ ነገር የለም ብዬ እገምታለሁ። እና በዛ አይነት ነው እይታ መገባት ያለበት እንጂ ኑሮን በቀላሉ
እንደው አሸንፎ ለመኖር አይነት ከሆነ ምናልባት ያኛው ሌሎች ፍራስትሬሽን ችግሮችን ሊያመጡ ይችላሉ ለማለት ፈልጋለሁ። እኔ በጣም አመሰግናለሁ። ብዙ ተምሬያለሁ። አሁን የሚያስተላልፉት መልእክት ካለ የሚያመሰግኑት ሰው ካለ እድል ልስጥና እንጨርስ። እንግዲህ እኔ ማመስገን እንፈልገው አንድ የእንደው ተወልጄ ያደኩበት አካባቢ ያለው ህብረተሰብ ትዝ ይለኛል። እኔ ፍቅራቸው፣ እንክብካቤያቸው፣ ግሳጼያቸው፣ ምክራቸው ለእኔ ስብዕና ትልቅ አስተዋጽኦ አድርጓል። እነሱም ማመስገን እፈልጋለሁ። በተጨማሪ ደግሞ የቡልጋሪያ መንግስትን ማመስገን እፈልጋለሁ። ምክንያቱም እኔ ያን እድል አግኝቼ ባልሆን ኖሮ ዛሬ ህይወቴ ምን ሊሆን ሊመስል እንደሚችል ነበር አላቅም ነበር እና ንጹህ ስጦታ ነበር። ለኢትዮጵያ ህዝብም ስጦታ ነው። ለእኔ እንደ ከፍተኛ ስጦታ ነው የማየው። በሶስተኛ ደረጃ ጥቁር አንበሳ ሆስፒታል አስተማሪዎችን በሙሉ ማመስገን እፈልጋለሁ። በቀላሉ በቅርብ ሆኜ ክህሎት እንዲኖረኝ ስላደረጉኝ በእጅጉ አመሰግናለሁ። እንግዲህ የአለርት ሆስፒታልንም እንደ ባለዕዳ አረገኝ ብዬ ትንሽ የጠቀስኩትም አይነት ሁኔታ የተጨማሪ ሙያ እድገት እንዳገኝ በተለይ ስዊድናዊና ኖርዌጂያን ሐኪሞቹን እንደውም እነሱ በሌላ መድረክ የሚመሰገኑበት ሁኔታ ይፈጠራል። ኢትዮጵያ ውስጥ የፕላስቲክ እና ሪኮንስትራክት ሰርጀሪ ትምህርት ቤትም እንዲቋቋም ከፍተኛውን አስተዋጽኦ ያደረጉ ናቸው እና በዛ መልኩ እኔንም ከዛ አለርትም ከወጣ በኋላ በየጊዜው እንደ መካሪ ሆነው ግንኙነት ሳናቆም ባያለሁበት እየተከታተሉ ምክርና ሌላም ድጋፍ የሚያደርጉልኝ እነሱንም በዚሁ ማመስገን እፈልጋለሁ። አመሰግናለሁ። አንተንም እንዲሁ ይህን እድል ስለሰጠኸኝ ዶክተር አብርሃም። ውድ ተመልካቾቻችን የዚህ ሳምንት እንግዳችን ጋር ያለነው ውይይት በዚህ ጨርሰናል። እኔ ብዙ እንደተማርኩት እናንተም ብዙ ተምራችኋል ብዬ አስባለሁ። አስተማሪዎቻችንን በማክበር የአስተማሪዎቻችንን አስተማሪዎችን በማክበር የሕክምና ታሪካችንን የቀዶ ሕክምና ታሪካችንን ለመመዝገብ እንሞክረውን ስራ በዚሁ መቀጠል እንደምንፈልግም ፍላጎቱ እንዳለንም ለመናገር እንፈልጋለን። እስከ ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያን ወባረኩን ይቀጥል። እናመሰግናለን።